ዘማሪ አለማየሁን ለብዙ ዘመናት ነው ማቀው። አሁን በጣም ብዙ በኦሮምኛ የሚዘምሩ ዘማሪዎች አሉ። ግን በጣም ስካርሲቲ በነበረ ጊዜ ብዙዎቹ በማይዘምሩበት ዘመን ከሚዘምሩት ወይም ከዘመሩት መካከል አለማየሁ ያለ ይመስለኛል። አለማየሁኒ ጎታ ወንገላት አለማየሁ ወቤክ ዋይ ወልተዱፍ ዋ አርገተሰን ዋ ደገሰን ያሞ ሰኝራ አርገን ሃዳ አባራ አርገን ባይን ኡመተ ከናል ይሄ አርገን አርዳ ከሰደለት ሰልክ ከሰት አርገን አለማየሁን ወንጌል ጎፍታ ኢየሱስ ክርስቶስ ከራዳገ ዋቀት ዱገፈት ዋቃ ወልተዱፍ በወንጌል ስነ መለኮትና ባህል ላይ አመታዊ የአለማየሁ ገብረ መስቀል የትምህርት ተከታታይ መርሃ ግብር ማዘጋጃ አማ ፋውንዴሽን ከናል ሮ ያኑ እሰቆፋሚት ኢሳፊ ተጃይልቶ ዱባሳ ካቱለ ኢሳም ዋቀ ተጃጀለኔራኒ ዋቀ ሳወሊን ወጀታ ከከለስ ዋቀ ጳውሎስ ዋቀ ጴጥሮስ ፋውጂሮ ወጀታ ከለለብኑ ከና አልወት ዱፍሞ ዋነ ሳንጎዳን ከና እትፉፍሲሳ ይቻላል አለማየሁኒ ነማ አርዳን ከነበቅልቸተ ከሳ nama dhiibbaa gaarii dhalootaa fi hujee tarkeessa nama tokko በጉጂ ኦሮሞና በሌሎች ክልሎች የማህበረሰብ አቀፍ ለውጥ ፕሮጀክቶችን ማራመድ ይህ መሰረተ ትምህርት የሙዚቃ ትምህርት እና የአካባቢ ጥበቃን የሚያካትት ለአረጋውያን ወንጌል አገልጋዮችና በኢኮኖሚ ለተቸገሩ መዘምራን የማህበራዊ ድጋፍ ፕሮግራሞችን መደገፍ jaalatamtoota fi kabajamtoota keessummoota keenna waamicha isinii taasisnee fudhattanii eeyyamamaa teetanii guyyaadhaa kana guyyaa seenaa qabeessa kana marii guddaa goonu kana irra argamuu fi yeroo teessaniif waan barbaachisu sagantaa kanaaf hunda aarsaa godhuuni bakka kanaan kan dhuttanii fagoo dhiyoo warra dhuttanii keessummoota keenna hundumaa baga nagaan jiraattanii baga nagaan nu dhuttanii isiniin jenna. galanni waaqa keennaaf haa ta'u እኔ መጋቢ ገበየሁ ታደለ እባላለሁ። እኔ ፕሮግራሙን ለመምራት ነው በፊታችሁ የቆምኩኝ። እናንተም እንኳን ወደ ፕሮግራሙ በሰላም መጣችሁ እላለሁ። አሁን ቀጥታ ይሄንን ፕሮግራም እንዲከፍቱልን እንኳን ደህና መጣችሁ መልእክትም እንዲያቀርቡልን መጋቢ ዶክተር ተስፋዬ ወደዚህ ወደ መድረኩ እጋብዛለሁ። በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላለሁ። በተለይም ይህንን ፕሮግራም ለመካፈል በጣም በተጨናነቀ ሁኔታ ውስጥ መጣችሁ ከለቅሶ ተነስታችሁ የመጣችሁ የተለያየ ፕሮግራሞችን አጠጋግታችሁ የተገኛችሁ ኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁንም እንደዚሁም በቤተሰብ ሀዘን ላይ ሆኖ የተገኘ ወንድማችን ወዴሳንም እና ሌሎቻችሁ በዚህ በተጨናነቀ ሁኔታ ውስጥ የተገኛችሁና እንኳን ደህና መጣችሁ። እግዚአብሔርም ይባርካችሁ ስለተገኛችሁልን። የተገኘንበት ጉዳይ እንግዲህ ወንድማችን አለማየሁ ገብረ መስቀል እንግዲህ ወደ አንድ ወር አካባቢ ሊሆን ነው ወደ ጌታ ከሄደ። በጣም ስለምንወደው ብዙ አልቅሰናል። እንዲለየንም አንፈልግም ነበር ግን የጥሪ ጉዳይ ሆኖ ሄዷል። ወንድማችን የሽንፈት ሞት አይደለም ወይም ተሸንፎ አይደለም የሞተው። ሰው አንዳንድ ጊዜ እንደዛ ስለሚያስብ ወይ አልቻለም እንደው ብሎ ስለሚያስብ እኛ ደግሞ እንደ አርበኛ ተልእኮውን እንደፈጸመ ሰው እግዚአብሔር የሰጠውን የሩጫን ልክ ጨርሶ ነው የሄደው። አንዳንድ ጊዜ እነዚህ ሮጦ የሚያሸንፉትን ሰዎች ስንመለከት ቀጥለው ቢሮጡልን ደስ ይለናል። እነሱ የተሰጣቸው የሩጫ ግብ አለ፣ እስከ ግቡ ነው የሚሮጡት። ከዛ በኋላ በመሮጡ ከቀጠሉ እንደ እብድም ሊቆጠሩ ይችላሉ። ጨርሰዋል። እና አንዳንድ ጊዜ እንዲቀጥልልን የምንፈልጋቸው ሰዎች አሉ። እንዲቀጥሉልን ለምን እንዲኖሩ ከኛ ጋር እንዲሆኑ ፈልጋቸዋለን። ግን አይሆንም።
እና ስለዚህ ወንድማችን በአሸናፊነት ጨርሷል እና ፈጽሞ ነው ሄደው እና እሱ ፈጽመሃል በቃ ጨርሳል እኮ መስመሬን ካለው እግዚአብሔር ማንም ምንም ማድረግ አይችልም። እሱም ቢወድ ከዛ በኋላ መቀጠል አይችልም፣ እኛም ብንፈልግ ከዛ በኋላ መቀጠል አንችልም። እና በዚህ ምክንያት ነው በመጀመሪያ ምናልባት ለማታውቋቸው የወንድማችን ያለማየሁን ቤተሰብ እንደው ተነስተው እንዲቆሙ ጠይቃለሁ። ለመተዋወቅ ያህል 4 ልጆቹ አሉ። የልጆቻቸውን ባሎች ያሉ መሰለኝ እና ባለቤቱ የታችን ታዷለች። እንደው ለመተዋወቅ የዚህ ህዝብ መገኘትም አባታችሁን አገልግሎት ስለሚወዱ ይሄንን ሴሌብሬት ለማድረግም ቀጣይ አገልግሎቱ ወደ ተሻለ ደረጃ እንዲደርስም ጭምር የተገኙ ሰዎች ናቸውና ተዋውቋቸው ለሌላም ጊዜ ጌታ ይባርካችሁ። ሌላው ወንድማችን ያለማየሁ እንደነገርኳችሁ ጨርሶ ነው ሄደው ብለናል። እኔ ዘመዶች ያው ፓስተር ጻድቁ በተረት ያቀኛል ብዙ ወይም ያውቁኛል ቅድም ያውቁኛል በመለው ቋንቋ ነው የጀመርኩኝ ያውቁኛል በዛ በኦሮምኛ ተረት እና ምን የሚባል ተረት አለ ተኮብያ ዳላታ ተኮብዬፍ ዳላታ ይባላል። የስብከቱም የቀብርም ቀን ተናግሬያለሁ። ያለማየሁ ለአገር የተወለደ ሰው ስለሆነ አገሬን አገልግሎ ጀስመነሻው እንግዲህ እዛ ቢሆንም አገሬን አገልግሎ ነው ወደ ጌታ ሄደው። አንዱ ማይረሳው ሾኔ አማን ሲንጀዳ ገለተ ማለ ምለው መዝሙር ዘምሮ ግማሹ ከኤርትራ የመጡ ከትግራይ የመጡ ወደ ትግርኛ ከወላይታ የመጡ ወደ ወላይትኛ ከስዳማ የመጡ ወደ ስዳምኛ ሌሎቹ ወደ አማርኛ ተርጉመው እየዘመሩ ነው ሄዱት እና ይሄን ስናየው እግዚአብሔር ለአገር የሰጠው ሰው መሆኑን እናያለን። ለአገር የተወለደ የሚባለው አገሬን አገልግሎ የሚሄድ ማለት ነው። አገሬን አገልግሎ ለአገር ኖሮ ለህዝብ ኖሮ ህዝቤን አገልግሎ የሚሄድ ማለት ነው። ሌላው ይወለዳል፣ ይኖራል፣ ይበላል፣ ይጠጣል፣ ያው ጊዜው ሲደርስ ይሄዳል እና አሻራ ጥሎብን ነው የሆነ የማይረሳ ትዝታ ጥሎብን ነው የሄደው ወንድማችን እና ስለዚህ ወንድማችን ያለማየሁን የተለመደ ባይሆንም ይሄ አሁንም እናስበው ነገር እናቋቁማለን ብለን እናስበው ፋውንዴሽን የተለመደ ባይሆንም አሉ እነዚህ ነገሮች ብዙ ባይለመዱም አሉ በአገራችንም። ይሄ ያለንበት ግቢ ራሱ መታሰቢያ ነው። ያንድ ትልቅ እግዚአብሔር ሰው መታሰቢያ ነው። ዛሬ ቤተክርስቲያንም አገርም እየተጠቀመችበት ነው ያለችውና ሰዎች ይመጣሉ ይሄዳሉ እና ስራቸው ግን መሬት ላይ ቢቀመጥ ለትውልድ የሚወረስ ነገር ይሆናልና የወንድማችን ያለማየሁን አገልግሎት በዚህ መልኩ በኋላ ብዙ ስለምናገር አላዛም በዚህ መልኩ ማስቀጠል አሰብን። እግዚአብሔር በልባችን ይሄንን ነገር አስቀመጠ። ከዚህ የተነሳ ነው እዚህ የተገኘ ነው። የሚቀርበው የፋውንዴሽናል ዶክመንት ወይም የምስረታ ጽሁፍ በኋላ አቀርብና እዛ ላይ ውይይትም ሊኖሩ ይችላሉ እና ተነሳውትም እንኳን ደህና መጣችሁ ለማለት ነው። በድጋሚ እንኳን ደህና መጣችሁ። እግዚአብሔር ይባርካችሁ። ጥሪያችንን አክብራችሁ ስለተገኛችሁ ስቲሪንግ ኮሚቴውን ወይም አስተባባሪ ኮሚቴውን በመወከል የእንኳን ደህና መጣችሁን መልእክት ለማስተላለፍ ነው የተነሳውትና እግዚአብሔር ይባርካችሁ። በጣም እናመሰግናለን። በጣም የምንወደው አባታችን ሽኝት ቀን ከተለያዩ አካባቢዎች መልእክቶች የሚመጡ ነበር። በዛም ሽኝቱን ፕሮግራም ላይ መልእክት ይመጣ ነበር። እንዲሁም ሐሳቦች ይመጡ ነበር። እነዛ ሐሳቦች ሰብሰብ ባሉና በዛው ስሜት ውስጥ ሆነን ይሄ አገልግሎት መቀጠል አለበት የሚለው ሐሳብ ተነስቶ ይሄንን የሚያመቻቹ የሚያስተባብሩ ጥቂት ወገኖች አንድ ላይ እንዲሆኑ ተደርጎ ከዛ በኋላ ወደ ዛሬ ምዕራፍ የደረስነው በዚህ ምክንያት ነው። እሳቸው ደግሞ ያንን ኮሚቴ ሰበስቡ ስለነበረ ኮሚቴውንም በመወከል ስላስተላልፉልን መልእክት
እናመሰግናለን። አሁን 5 ደቂቃ ያክል የኢትዮጵያ ሕይወት ብርሃን ቤተክርስቲያን ምክትል ፕሬዝዳንት የሆነው ወንድማችን መጋቢ ብርሃኑ ቦኖራ ወደዚህ ይመጡና የመክፈቻውን ጸሎት ይጸልዩልናል። ገለኑ ዋቀዮ ፋታው ገለኑ ዋቀዮ ፋታውት ክብር ለእግዚአብሔር ይሁን። ጸሎት ነው ለጸሎት ነው የተነሳሁትና ዛሬ በእንደዚህ አይነት ሁኔታ ስላገኘኋቸው በጣም ደስ ብሎኛል። ሰግሌ ዋቀዮ ባከተኮ ይወዱብሰ ማርቆስ 14 ቁጥር 8 እና 9 እንደዚህ ይላል። የተቻላትን አደረገች፣ አስቀድማ ለመቃብረ ስጋዋን ቀባችው ካለ በኋላ ቁጥር 9 ላይ እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ ሊሆን ይነገራል ይላል። እቺ ሴት አሁን ያደረገችውን መጽሐፍ ቅዱስ ከላይ ይነግረናል። ግን ቁጥር 9 ላይ እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ ሊሆን ይነገራል ይላል። አገልግሎቶቻችን እንዴት እንዳስጀመረን እግዚአብሔር ያውቃል። ሁላችንም አገልጋዮች ነን እዚህ ያለነው፣ እንዴት እንደጀመረንም አናውቅም። እግዚአብሔር ግን ጅማሬውንና ፍጻሜውንም ያውቃል። እንዴት እንደሚያስጀምር እሱ ያውቃልና በአባታችን በጋሻ ለማየው የተጀመረው ይሄ ይመስለኛል። ዋቀዮ ካለሳ ላፈ ጎዱት ላፍና ምን ቤነት ጋፈንኑን ቤን ዋሚቻ ኩኑ ዋሚቻ ዋቃቱ አብራታኡ ጋፈን ቤክነ ከሰ ዋቂ ዱባቴ ጀልቀባ ሀገዱ ማና ማፊዳ አማ ፋውንዴሽን ከናለ ሮ ያኑ እሰቆፋሚት ኢሳፊ ተጃይልቶ ዱባሳ ካቱለ ኢሳም ዋቀ ተጃጀለኔራኒ ዋቀ ሳወኒ ኖጀታ ከከሌስ ዋቀ ጳውሎስ ዋቀ ጴጥሮስ ፋውጂ ኖጀታ ከለለብኑ ከና ዳሎት ዱፍሞ ዋነ ሳንጎዳን ከና እትፉፍሲሳ ይቻዳ ዳሎት ዱፍ አካ ያዳቱፍ ወንኩን አካ ቀጨለፋት ለለባንቱፍ ካዩና ዳበከ ከናት ወልተኑ ቀባነፊ ያ ዋቀ ቦቲቴና ዋቀ አብርሃም ዋቀ ይስሐቅ ዋቀ ያዕቆብ ከለን ጉዳን ለፍተና ወልጉባት ሲፋታውት አት ጉዳዳ አት ቤካዳ ዋቆታን እዱ ከሳ ፍለ አዳም ባስነስ ዋቆፋን አት ዋቀ ዋቆታት ኔት አት ጉዳ ጉዶቶ እንዳኖሊት አት ቤካ ቤክቶታት አት ዋቀ ጉዳዳ ማርቱኑ ኡመት ሁንዱ ዋቀዩ ቤካኖ ላላን ሀከራንጀላ ባደል ሀከራ ጎረል ሁንዱ መቃከ በርባዳ ሁንዱስ ዋቆንፈቱ ፌዳ ነምስ ጅቦንጀሩ ወላልቻን ስራ ጎሩ ማሌ ጋፋ ዋቀዩ አትከራ ፍስቴፍሞ ከሱመቱ ወር ዱከና ለምጢ ከሳ ጋር ጅሬና በረበራ አትፊደ ዱአ ከሳ ዱአ በረበራ ከሳ ጋር ጅሬና በረበራ ካትጨስቴ ሲገለተፈታ ሲዋቀንፈታ ሲፍ ሳጋዳ ከበጀሲፍ ማሉ ሲፍ ከና ኡልፋዱ ለፍተና ወልጉባን ኑፍ በሪጋና ማታናን መቃንከ ቶሎልና ኑፍ አጀዱት መቃ ኢየሱስ ክርስቶስን ወልተቀባምነታና ስዋቀ ጉዳ ደበርስኔ ከነና ኖ ማዩም ቤን ዋቀዩ ጀልቀባስ ዱማስ እምቤክኑ ቅዱሳስ ዋን ቤን ቃን መጋከትን ጀልቀባም ይኩን ጋለማገውት አከደም ጀልቀብ ጥቃንኩን ጉዳታ አከደም አካ ኢብዳ ዋቀዩ አሲቀባቴ ጉዳቴ ባየቴ ለፋሁንዳ ወሊንገው አከዳንደው ታይልቶቲ ከከሌሳል ካራስ ካናማ ያደኖፍ ዳባነስ ከዱ ባሩፋኑስ ተጃጅላኒ ዋቀዩ አከራም ፈታምነ ተጃጅላኒ ዋቀዩ ሴናን ሳና ከንሰልባን እርጋን ሳና አርካቀባን ቡቃንቴ አካሐፍነ ከለቲ አፍሩቱ ዋቀዩ ካባክበት ባያዲያት ዋቀዩ ባዲያ መጋላት በየከሳ በያላት አካኦልካቱ ፈይና ወረድ ነገይኒ ፈከታቱ መቃል መከ ክርስቶስ ኢየሱስ ይተንስ ይካዳን ያ ዋቀዩ ጀልቀብኩን ጥቃዳ ዋን ጥቆ ባይሱን አማሉ መከዋን ታይፍ ያዳ ከነስ ከገራ ሰሙ ከና ፍደ ጉድሱ ደጋሱ ሀብያ አዱኛ ጎዶስ ዋን በርባደፍ ወልፋዱ በከ ከና ወልቀባም ነራሃዳ ወልቀባም ከና አትኤብስ ያዳ ዳንሳ በከ ከና አከማዶ ኑጋርጋር ባልስነ ያከያኑ ኑጋርጋር
maatii gadda keessa jiranus waaqayyo kanaan caalaa jajjabeessi. Maqaa Iyesuus Kiristoostiin amma gaddi gidduu keenyaa haa baa'uuti. Gammadnii fi boru nutti haa mul'attuuti. Fageessinee ilaaluu akka dandeenyu nu gargaara. Namni humna ofiitiin hin jabaatu jedhamtee barreeffamte waan ta'eef humni tata nama jajjabeessitu guddoon gara kana haa dhuftuuti. Ka sagantaa hogganu haa gargaartu. Ka lallabu haa gargaartu. Ergaan as dabartu hunduu hafuura keetiin ka marfante haa taatuuti. Guyyaan kun guyyaa eebba haa ta'u. Gammada keessa nu oolchi. Nu eebbisi. Atillee nu eebbifamu. Ol nu jedhi. Mootummi. Bara bara siif saganna. Tajaajila keenyas siif kennina. Ulfaadhoo la'aan maqaa Yesuus gooftaatiin. Ameen. Yaadannoo isaa kana irratti hin faarfanna. Maatii keessallee dhalateera, biyya keessallee namni dhalateera faarfannaa isaati. Adda obboleessuma isaa kan ta'e as gula dhufeeruun isa faana obboleeyyan biraallee dhufanii faarfataan Shariif as gula dhufa. Faaruun obboleettiin keenya turneef faaruu waliin faarfannam. Nami behunna fit wahimba udud guddan dikawa Hannani 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 Jetta tinda Hannani 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 Nami behunna fit wahimba jabinni guddan dikawa Nami behunna fit wahimba udud guddan dikawa Hannani 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 Jetta tinda Hannani 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 Jetta tinda Nami behunna fit wahimba inni guddan dikawa Nami behunna fit wahimba jabinni guddan dikawa Hannani 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 Jetta tinda Akka qilxa guddicha nurra bantaate Antu adootu nuttasaa ilaa nugaa'e Waaqa guddaa guddisu itti galata Ulfinna isaatii jigee dura jilbeeffata Ulfinna isaatii jigee dura jilbeeffata Akka qilxa guddi faarsame Antu adootu nuttasaa ilaa Waaqa guddaa guddisu itti galata Ulfinna isaatii jigee dura Ulfinna isaatii jigee dura Harka dhaabee faarsa Akka qilxa guddicha Antu adootu nuttasaa Waaqa guddaa guddisu itti galata
baqee diidaa aduun tureen baqaate diidaa harcaa'ee tara isaatiin katare hin baanne Yesuus waaqa bara baraati. Ganni ilmaan namaa akka marra baqee diidaa aduun tureen baqaate diidaan loon dhunnaani harcaa'ee tara isaatiin katare hin baanne Yesuus harkaan dhootan robboo akka qilxaa guddichaa nurra baatu hantu hadhootu keessaa ilaalaa'e waaqa guddaa guddisu ulfinna isaati jigee duratti ulfinna isaati jigee duratti akka qilxaa guddichaa nurra baatu hantu hadhootu keessaa ilaalaa'e waaqa guddaa guddisu eenyu jaalata ulfinna isaati jigee duratti ulfinna isaati jigee duratti harka lamaaf galanni si ga'u galanni mee warri harka qaddannaa akka dansaame galannis waaqa kiyyaa si ga'uuti galanni si ga'uuti harka lamaaf galannis Yesuusi kiyyaa si ga'uuti galanni si gooftaa galanni si ga'uuti Yesuus galanni si ga'uuti galanni abbaa galanni si ga'uuti galanni si ga'uuti galanni saatti aduun dodoomiidha jireenya baraaba Yesuus fidee dhufe fuudhaan harkaasaa kalamaaf galannis waaqa kiyyaa si ga'uuti galanni si ga'uuti harka lamaaf galannis Yesuusi kiyyaa si ga'uuti galanni si ga'uuti sarbaa isee uleen dhibboo kuntite lattee badhaate bisin namii badhaa kulchite warraa du'aa qophaa'e jireenya nuufechite warraa du'aa qophaa'e jireenya nuufechite harka lamaaf galannis si ga'uuti galanni si ga'uuti harka lamaaf galannis galanni si ga'uuti warri maqaa waan darree maman qanne du'aa jiru uttarree waan darree maman qanne haleluuyaa harka dhaabee galanni si ga'uuti harka lamaaf galannis si ga'uuti gooftaa galanni si ga'uuti Yesuus galanni si ga'uuti abbaa galanni si
ani badu yatteti zufana ranuteti ana fanni fanteti ana malte dutete galata ke tirane nakabo rane nakabo arsen dadabo anin dadabo galata ke tiyen dadabo sirbe dadabo anin dadabo galata ke tirare nakabo rare nakabo arsen dadabo anin dadabo barina dufera wakakia biran barina dufera wakakia biran barina dufera wakakia biran barina dufera abakia biran barakia barina dufera wakakia biran barina dufera abakia biran barina dufera abakia birani barina dufera wakakia biran barakia barakia waka bara Sana barat waka barat sana barat waka barat sana barat ስለነበረን የዝማሬ ጊዜ የአምላካችን ስም ብሩክ ይሁን። ያገለገሉንን ወንድማችን ዘማሪ ሸሪፍንና እህታችን ዘማሪ ጥሩነሽ ጌሎን እግዚአብሔር ይባርካችሁን ባላቸው ዋግስኔ ቢስወኑ ቢሳ ከወራ ቢፋሜት ዋግስኔ ቢስወዳ ዋግስኔ ቢሱ አመከለቱ ማኒ ዱቢ ዋቃ ወሊን በረና ዛሬ መልእክትን የሚያካፍሉልን በመካከላችን ያሉ መጋቢ ጻድቁ አብዶ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ፕሬዝዳንት በመካከላችን አሉ። አባታችንን ወልካም እንበላቸው። ወደዚህ መጥተው የእግዚአብሔርን ቃል ያካፍሉልናል። አከም ጅርተን ነጎ ጅርተኒ በቀደም አንድ ሰው ምን አለኝ አዋሳ ኤርፖርት ተገናኘንና እንዴ እርሶ አፋን ከኝም ቤተን ይስኒ በኋላ ነው የሰማሁት አርሲ እንደተወለዱ እና ሁለቱንም እችላለሁ በዚህ ጊዜ በዚህ ስፍራ በዚህ ሁኔታ ላይ ተገኝቼ እግዚአብሔርን ቃል ለእናንተ በማካፈለም እንደ ትልቅ እንደ መታደል ነው የምቆጥረው። እኔም እንግዲህ ዘማሪ አለማየሁን ለብዙ ዘመናት ነው የማውቀው። አሁን በጣም ብዙ በኦሮምኛ የሚዘምሩ ዘማሪዎች አሉ፣ ግን በጣም ስከርሲቲ በነበረ ጊዜ ብዙዎቹ በማይዘምሩበት ዘመን ከሚዘምሩት ወይም ከዘመሩት መካከል አለማየሁ ያለ ይመስለኛል። አንድ ሌላ ሰው ብዙ ሰው የማያውቀው ግርማ ገልገሎ የሚባል ወንድም አለ እና ጉጂ ውስጥ ጋሻ አፈወርቅ ተፈራ እና ፓስተር ታዬ ታከለ ግርማ ገልገሎን ይዞ ነበር የሄዱትና ሲዘምሩ ወራ ፋንከ ነፋርፈተን እንጀረኒቲ ሰው ልቡን የከፈተው ለወንጌል እና አሁን ህይወት ብርሃን ቸርች በብዛት ያለው ሙሉ ወንጌል ገጠር ውስጥ አትገባም እና ወደኛ ግቡ ተብሎ እንደተወሰዱ በዚህ አጋጣሚ ስንቀላለድ ነው ያው ሁለታችን አንዳንድ ጊዜ ትዊንስ ላለው እኔ እና አንዳንድ በኢትዮጵያ ውስጥ በተነሳው የመንፈስ ቅዱስ እንቅስቃሴ 3 አብያተ ክርስቲያናት አሉ። ሙሉ ወንጌል፣ ህይወት ብርሃን አሁን የተባለው ፊላደልፊያ ቸርች የሚባል ነበር። ገነት ፊኒሽ ሚሽን ይባል ነበር። የኢትዮጵያ ሙሉ ወንጌል ከሁለቱ ሚስዮናውያን ጋራ
የኛ አባላት ግንኙነት ነበራቸው በስልጠና በመናምን። ስለዚህ አንዳንድ ጊዜ 3 ብራንች ያለው ዛፍ አይነት ነው ስሩ አንድ ሊሆን ይችላል። ወደ ኢትዮጵያ ከመጡት ሚስዮናውያን የስካንዲኔቪያን አገሮቹ ሁለቱ ናቸው ፔንቴኮስታል የነበሩት እና በእኛ ላይ በቀዳማዊ ኃይለ ሥላሴ ዘመን ሰርኩለር ተጽፎብን ነበር። ኮሎኔል ሰለሞን ከዲር ይባላሉ። ማን መሆኑን ማወቅ ከፈለጋችሁ ቀይ ሽብር መታሰቢያ ሄዳችሁ ማየት ትችላላችሁ። ከዛ ደርግም ጥያቄ ጠየቃቸው ሚስዮናኖቹ፣ እነዚህ ከናንተ ጋር ናቸው ወይ ሲባል አይ እነዚህን አናቃቸውም ብለውን ነበር። አሁን ደግሞ ያው ያቁናል። እንግዲህ አሁን በአለማየሁ ጉዳይ ላይ ቆሜ ይሄን ማውራት አይገባኝም። እንግዲህ አለማየሁን እኔ ማቃለው። ኬንያም እንደዚሁ እስኪolo አካባቢ ቅርብ ጊዜ አብረን እንዳውም የውብሸት 25ኛው ዓመት የሰርጉ ላይ አብረን ነበርን። አንድ ጊዜ ደግሞ ወደ ከዲላ ወደ አገረ ማርያም ወይም ቡሌ ሆራ ስንሄድ የኔ መኪና ሲበላሽ አለማየሁ ትንሽ አስበው ነበር። አንተ ሞት ትፈራለህ እንዴ ያልኩት እኔ የሆነ ቦታ ነው፣ ቦታው ጥሩ አልነበረም መሰለኝና ትንሽ ሰግቶ ነበርና እንዴ ሞት ትፈራለህ እንዴ ምናምን በየቀለልኩበት። እንግዲህ ሁላችንም ተራ ነው እንጂ ጉዳዩ በተወለድንበት ቀን መዝሙረ ዳዊት 137ን ብዙዎቻችን ከመንፈስ ወደ ተሻሻለው የሚለውን ነው የምናውቀው። መዝሙረ ዳዊት 137 ግን እንደምታውቁት መቀመጣችንን፣ መነሳታችንን፣ ሐሳባችንን ከሩቅ እግዚአብሔር ሁሉን ነገር እንደሚያውቅ ገና ሳንወለድ ገና በእናታችን ማህፀንም ሳንኖር ጭምር። ይሄ እንግዲህ ከባድ ቴዎሎጂ ነው። ገና በእናታችን ማህፀን ሳንኖር እነማን ሆነን እንደምንወለድ ከየት ወገን እንደምንወለድ እንዴት ሆነንም እንደምንኖርና እንዴት ሆነንም እንደምንሄድ እግዚአብሔር ያውቃል። 137ን በደንብ ማንበብ ትችላላችሁ። መቀመጤና መነሳቴን ከሩቅ አወቅ ሐሳቤንም ሁሉ ይላል። ያልተሰራ አካላቴ በአንተ ፊት ነበሩ ይላል እና እግዚአብሔር በሁሉን አዋቂነቱ ራሱ። ስለዚህ እድሜ ወይም እኔስ ከመወለድ በፊት የምታቀኝ አምላክ ሌላውም ቀጥሎ ያለው ሁሉ በአንተ መጽሐፍ የተጻፈ ነው። ይሄ ፋታሊዝም አይደለም ማለት ዝም ብሎ ወላሂ ሁሉ ነገር እንደዚህ ይሆናል ሳይሆን ይሄ ሁሉን የሚችለው አምላክ የኛን መንገድና ሁኔታ ያውቃል። የሰው ድርሻ እዚህ ውስጥ አለ የለም የሚለው ሌላ ጥያቄ ነው። ዝም ማንሳት አልፈልግም። ለማንኛውም አንድ ፕሮፌሰር አለ የናሳ ሳይንቲስት የነበረ ዶክተር ላቭ ይባላል። ከዛ ትቶ ቴዎሎጂ ተማረና የግሎባል ዩኒቨርሲቲ የአካዳሚክ ዲን ሆኖ ነበር እና ጀነራል ፊዚካል ሳይንስ የሚባል ኮርስ አዘጋጅቶ ኮርስ ሊሰጠን ናይሮቢ ስማር መጣና ሰውየው በጣም ቆንጆ ሰው ነው እና በጣም ቆንጆ ከመሆኑ በላይ የዓለም ለሀያል የሆነች መንግስት አገር ሰው ነው። የአሜሪካ ዜጋ ነው፣ አሜሪካዊ ነው እና ዶክተር ላቭ ይባላል። እና ሁል ጊዜ ምን ይላል? አሁን እኔ እሞታለሁ ይላል። እርግጥ እሱ በእንግሊዝኛ ነው ግን ትርጉሜ ነው። አሁን እኔ እሞታለሁ ይልና ሉክ አት ሚ እኔ መሰለ ቆንጆ አሁን ይሞታል፣ እኔ አሁን እሞታለሁ ይላል። ያሳዝናል። እሞታለሁ ግን እኔ ሞትን አልፈራም ይላል። ሞትን ሳይሆን መንገዷን ነው መፍራት ይላል። ከዓለም ኤግዚት ማድረግ አልፈራም ግን መንገዷን ነው መፍራው ይላል። እንዴት ነው ቆይ ሞተው? ሜቢ አይ ዊል ዳይ ቾክድ ኢን ቾክ ይላል። ድሮ በቾክ ነው መጻፈው ታውቃላችሁ አይደል? ብላክ ቦርድ ላይ እና እኔ አለ አይ ዶንት አፍሬድ ኦፍ ዴይዝ አይ አም አፍሬድ ኦፍ ዘ ሚንስ ኦፍ ዴይዝ ይላል ሰውየው። ሚንሱን መምረጥ አንችልም፣ ቀኑንም መምረጥ አንችልም፣ ሚንሱንም ቀኑን መምረጥ አንችልም። ከእኛ እያንዳንዱን ቀን ከአምላካችን ጋር መኖር ነው እንጂ የኛ መምረጥ አንችልም። በጣም በብዙ አይነት መንገድ ነው ሰዎች ወደ የሚጠሩትና ዛሬ ይሄን ሳስብ ሐዋርያ ጳውሎስ እርግጥ እሱ
አውቀዋል። መሄጃው በጣም ቅርብ መሆኑን ተገንዝቦታል። ሰዎች ያውቃሉ። በነገራችን ላይ አማኝም ያልሆኑ ሰዎች ያውቃሉ። እና የኔ አባት ታሞ ተጠራሁ አንድ ጊዜ እና ስደርስ ትንሽ አንኮንሸስ ነበር፣ አይሰማም። እኔ ከተቀመጥኩ በኋላ ትንሽ ተቀምጬ ነቃ እና ጻድቁ መጥቷል አሉት እና በምልክት ጠራኝ እና የድሮ ጌታን በመቀበሌ ያደረሰብኝን ይቅርታ ጠየቀና አንተ ጥሩ ልጅ ነህ፣ አሳክመኸኝ 6 ዓመት በጤንነት ኖርኩ። አሁን ግን ከ1 ሳምንት በላይ አልቆይም ነረከሲን አለ። ሆስፒታል ምናምን እያልክ አታስቸግረኝ። አን ሂንዱዋ አመሌ ዴሚ ዮር ሂንት ከሳ ባቴ ሲ ሀቢል ቢለኒን ኡፍታ ናዋሊ ቦት ኢምቦት ተመሌ አካ ሲዳማ ሂን እይን ጀደ ያው መቼም አባት ነው የሞተብህ ማልቀስ አይቀርም፣ ግን እንደ አማራ አትጩሃል። ወዴት ገባ እንዴት ሆንክ ምናምን ብለህ አትጩህ። መቼም አሁን እኔ መቃብር ደጃፍ ሆኜ እምነቴን አልለውጥም እንጂ ያንተ እምነት ግን ጥሩ ነው። ወንድሞችን ግን አደራ እንዳይጣሉ አለ። አልገባኝም ነበር። በኋላ ለካ በውርስ ላይ ሊጣሉ ነበር። እሱ ሽማግሌው ገብቶታል። ማለት ጌታን የማያውቁ ሰዎች እንኳን ያውቃሉ። አንዳንድ ጊዜ በውስጣቸው ይታወቃቸዋል። ጊዜ ተሰጠኝ 25 ደቂቃ ነው። እኔ ሙሉ ወንጌል አገልጋይ ነኝ። መንፈስ እንዳሳሰበኝ ነው እንጂ ዝም ብሎ በደቂቃ ፊልጵስዩስ ላይ እኔም የምወደው እንደ ህይወቴ ሞቶ ሁሉ ጊዜ ማስቀምጠው አክቲቭ አይደለሁም እንጂ ቲክቶክ ላይም አለ የኔ ጥቅስ አለ። ሐዋርያ ጳውሎስ ያለውን በኋላ ፊልጵስዩስ ምዕራፍ 1 20 እስከ 22 ያለውን ትንሽ እናገራለሁ። እዚህ ላለን ሰዎች ሰው ወደ ጌታ ሲሄድ ለኛ ነው መልእክቱ። እኛም እንደምንሄድ አንድ ቀን እኛም ተረኛ ነን። ጊዜያችን ሲደርስ ስማችን በየተራ ይጠራል እና ሐዋርያው ምን ይላል? ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳን አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮው አሁን ደግሞ በስጋዬ ይከብራል። ምንድነው የሚለው? ጸልያችሁልኛል። ለእናንተ የእናንተ ጸሎት ለኔ ለመዳን እንዲሆንልኝ ነው ማለት ከሮማ እስር ቤት ከዛ ከመከራ ቦታ እንድፈታ ሊሆን ይችላል። የእናንተ ጸሎት ግን በፈታ ጥሩ ነው፣ ግን ደግሞ እሱ ሌላ ጉዳይ ነው። እኔ በሕይወት ብኖር ወይም በሞት ክርስቶስ በግልጥነት እንደወትሮ ሁሉ ደግሞ በስጋዬ ይከብራል። ቀጥሎ ያለው ነው የኔ ሞቶና የብዙዎቻችን የሚሆነው። ለኔ ሕይወት ክርስቶስ ሞትም ጥቅም ነው። ለኔ መኖር ከኖርኩ ለክርስቶስ እኖራለሁ። እናንተን ለማገልገል እኖራለሁ። ለእግዚአብሔር ቤተክርስቲያን የእግዚአብሔር ቤተክርስቲያን ለማነጽ እግዚአብሔር በሰጠኝ ጸጋ እኖራለሁ። ለኔ ሕይወት ክርስቶስ ነው የሚለው እሱ። ለኔ መኖር ክርስቶስ ነው። ምኖረው ለክርስቶስ ነው መኖረው። ምንም ችግር የለውም። ሞትም ጥቅም ነው። ሞት ደግሞ ለኔ ነው ጥቅሙ። ምክንያቱም ግልግል ነው። በቃ የሚተቻችሁ ፌስቡክ አይኖርም፣ ዩቲዩብ አይኖርም። የሚሰድባችሁ ቀና ብሎ ሊያያችሁ የማይገባው ሁሉ ይሰድባችኋል። ዘንድሮ ሰሞኑን እኔ እየተሰደብኩ እንደሆነ አውቃቸዋል። እና ይሄ ቅባት ነው ለኔ፣ ወርቃማ አይነት ቅባት ነው። አለበለዚያ በህይወት መኖሬን ራሱ አላውቅም። ሰው ካልሰደበኝ አለው እንዴ ነፍስ ያለች ህይወት። ስለዚህ የሚወደኝ ብቻ ሳይሆን የሚሰድበኝ ሲኖር ደስ ይለኛል እኔ እና መስሏቸው ነው እነሱ። ለኔ ህይወት ክርስቶስ፣ ከኖርኩ ለክርስቶስ እኖራለሁ። ሞቱ ግን ጥቅሙ ለኔ ነው። ለምን?
አረፍኩ፣ ሄድኩ። አንተ ታማኝ በጎ ባሪያ ወደ ጌታ ደስታ ግባ። አክሊልን ሽልማትን ለመቀበል ቀድሜ ሄድኩ። እኛ ሁላችን በሕይወት ያለን ብንሆን ወይም ብንሞትም ክርስቶስ ሲመጣ መለከቱ ሲነፋ እንሄዳለን። ግን የሚገርመው ምን ይላል? የሞቱትን አንቀድምም ይላል። አንቀድማቸውም፣ እነሱ ቀድሞ ይነሳሉ። በሕይወት ያሉ ካሉ እስከዛ ጊዜ ድረስ እነሱም ከነሱ ጋር ደግሞ ይነጠቃሉ። ስለዚህ ለኔ ሕይወት ክርስቶስ ሞትም ጥቅም ነው ብሎ ነገር ግን በስጋ መኖሬ ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህ በሁለቱ እጨነቃለሁ። የቱን ልምረጥ ብሎ ማለት ነው። እሱ ለምን እስር ቤት ነው ያለው? በእርግጠኝነት የሚገመተው ሊሞት እንደሚችል ነው። የሞት ፍርድ ሊፈረድበት እንደሚችል ነው። በሰው ደረጃ የሚታሰበው እሱ ነው። ስለዚህ በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ከሁሉ ይልቅ እጅግ የሚሻል ነውና በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህን ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁ ጋር እንድቆይ እናፍቃለሁ። ሁለቱ ነገር ግራ ይገባኛል ነው። የኔ ምርጫ መሄድ ነው። ብሄድ ደስ ይለኛል። ሊሄድ እፈልጋለሁ፣ እናፍቃለሁ፣ እጓጓለሁ ከእርሱ ጋር ለመኖር። ድሮ የምንዘምራቸው መዝሙሮች በሙሉ እኛ ጌታን እኔ በተቀበልኩበት ዘመን የምንዘምረው መዝሙር በሙሉ እጓጓለሁ፣ እናፍቃለሁ፣ እጠብቃለሁ፣ አንተ ትመጣለህ። እያንዳንዱን ቀን የክርስቶስን መምጣት እየጠበቅን ነበረ የምንኖረው። ከዛ ትንሽ ቆየና ደርግ መጣና ደግሞ እግዚአብሔር የለም አለ። ከዛ እኛ ሀገር ደግሞ ኃይለኛ ሰዎች ተመደቡ እና ያን ጊዜ ደግሞ በየቀኑ ከመቼ ገደሉን ነው ደሞስ ማለት ሞትን ፈርተን በስቃይ ሳይሆን ከመቼ ገደሉኝ ሳይሆን ከቀኝም ከግራም ከየትም ቢመቱን በጥይት ያው መሄዳችን አይቀርምና እኔ ምን አረግ ነበር? ኪሴን እፈትሻለሁ ሁሉ ጊዜ ሲወድቅ የሰው አድራቻ ኪሴ ውስጥ እንዳይገኝ። ለምን ሌላ ሰው አፌክትድ እንዳይሆን ማለት ነው። ከኋላ መጣውኝ ቢወርቅ ሌላው ደግሞ የሚያስቀው ሰውነቴንም ሁሉ ጊዜ በንጽህና እጠብቃለሁ። ቢያንስ ለተወሰነ ሰዓት ያው የሰው ሰውነት ሲሞት እንትን ይሆናል። እስከዛም ቢሆን ግን ምንም ጸጉርም የትም ቦታ እንዳይገኝ ክሊር አድርጌ ነው። ግን እንደዛ በማድረግበት ጊዜ እየፈራው ሳይሆን ለመሄድ ነው። ምን ችግር አለ? መዝሙሮቹን አይታችሁ እንደና አንዳንድ መዝሙሮች ድሮ ያኔ ተስፋዬም የሚዘምረው መዝሙሮች አሉ እና በላይ እንገናኝ ለምን አጥለቅለቀ የሚለው እኮ ያው መሞቴ ያልቀረም ነው እና የእግዚአብሔር ነገር ሆነና ያ ዘመንም ደግሞ አለፈ እና ለማየውም በዛ ሁኔታ ውስጥ አልፈዋል። ብዙዎቹ ይቆያችሁ በዛ አልፏቸዋል። ያ ሁሉም አልሆነም። እንግዲህ አሁን ግን እግዚአብሔር በራሱ መንገድ በራሱ ጊዜ የሚጠራ ስለሆነ ሉዓላዊ ስለሆነ ወንድማችን ወደ ጌታ ሄደዋል። እውነቱን ለመናገር እኔ ፓስተር ተስፋዬ ሲነግረኝ እንደዚህ እናስባለን ሲለኝ በጣም ነው ደስ ያለኝ። ብዙ ጊዜ ሰዎች በህይወት ሳሉ ምንም ዞር ብሎ አያዩዋቸውም። ከዛ ካለፉ በኋላም ከንፈር ይመጣሉ አንድ ሰሞን። ከዛ በኋላ ኖበዲ የቄስ ጉዲና ፋውንዴሽን እኮ ልጃቸው ታፍኖ ሲወሰዱ ልጄን ብቻ ተውልኝ ብለው እሷ መንገድ ላይ ነው ያወረዷት። በነገራችን ላይ ባልና ሚስት ታፍኖ ሲሄዱ እሷ ነች እንግዲህ አድጋ ዛሬ ይሄንን የምታደርገውና ቤተሰብ ብቻ ሳይሆን ቤተክርስቲያንም ክርስቲያኖችም አማኞችም የሌሎችን ሰዎች ሌጋሲ ማስቀጠል ጥሩ ነው። ያው ትንሽ ለማየት ሞክሬያለሁ። it is so wonderful እና በዚህ ጉዳይ እኔም በግሌም መተባበር ባለብኝ ነገር ሁሉ ለማሳወቅም ቢሆን ይሄ በጣም አስፈላጊ ነው፣ ጥሩ ነው። ምክንያቱም ብዙ ሰው ቅድም እንዳልኩት የኦሮምኛ መዝሙር በማይዘምርበት ዘመን ነው
አለማየሁ ሲዘምር የነበረውና በጣም ፖፑላር ከሆኑትና ሌላ ቋንቋ አፋን ኦሮሞ ወርምቤንሌ ከሚወዱት መዝሙር አንዱ አርከለማቦ የሚለውን ይወዳሉ። ገለኒ ሲታው የሚለውን ለእንጨ ቀራኒውን ብዙ ሰው እንደሚወድ አሁን ማለት ነው። አሁን በጣም ብዙ ሰዎች ናቸው። ሰሞኑን እንዳውም እኔ አንዱ ዘማሪ በሰላላይ ስታይል በጣም የሚዘምር ሰው አለ እና ለአንዳንድ የመንግስት ባለስልጣናትም ላኩ አማኝ ለነበሩት ማለት ነው። እና የዳዊት ግርማ የሚባለው ኦሮምኛ መስማት ከፈለጋችሁ ስሙ። ቤካ ገራንኮ የሚለው መዝሙሩን ኦባኬ ጀለን ኦላ የሚለውንም እንትን ቋንቋው የራስ ሲሆን የሚሰጥ ሚኒንግ በጣም የሚገርም ነው። አብርሃም ተሬ ሰሚ በነሜላላ የሚለውን ሲዘምር እኔ ሳላቅ አንድ ቦታ ላይ ሳላቅ አለቀስኩ። አረዳ ብዬ ኦርማ ሲል አለቀስኩ። ስለ ያዕቆብ ነው የሚነዛ። አረዳ ብዬ ኦርማ ማለት እኔ ከእናቴ አባቴ አገር በእምነቴ ምክንያት ተባርሬያለሁ። አረዳ ብዬ ኦርማ የትን አርግን። ስለዚህ ወደ አረዳ ብዬ ኦርማ ይሸሸው ሰው ስለሆንኩ ለኔ ሚኒንግ ይሰጠኛል ማለት ነው። ወረብራ ወረካኒ እንገሉካ አረዳ ብዬ ኦርማ ጀቹን እንገሉፊ አረዳ ጀቹን ቤተን ሚቲ ደጅ ነው። በጎች ፈረሶች ምናምን የሚግጡበት ማለት ነው። ቄ ማለት ነው፣ አካባቢ ማለት ነው። አሪያ ስራ በለይሳ ገርባ ከና የእናቴና የአባቴ ወገን ሼኮች ተሰብስበው ነው እኮ እኔን ቢጠይቁኝ ቢሰሩኝ ሲያቅታቸው አርሲን አጄስ ኢነጄሰኒ ዲጋኬን ኢን አጄሰና ጀረን አርሲን አይገለም እና ደማችን ስለሆነ እንዳይሞት ግን ይውጣ ተባልኩ። አውትካስት ወጣ ተለይተ እናትና አባት የሆነ ጌታ ይኸው ብዙ እናቶች፣ ብዙ ወንድሞች፣ ብዙ እህቶች ይሰጣል። አለማየሁ ያጋጥሞታል አላጋጠመው እርግጠኛ አይደለሁም። ግን በጌዴኦ በጉጂ በቦረና ብቻም ሳይሆን በቀደም እንዳልነው በወላ ኢትዮጵያ በመዝሙር አገልግሎቱ እስከ ኬንያ ድረስም ሄደው አንድ ኬንያ እናት አሉ። ሁልጊዜ እሱ ሲዘምር ያልበዋል እና እሳቸው በእንትናቸው ይጠርጉለታል መጥተውና የሆነ የሚገርሙ እናት ናቸው። እንትኑን በቃ ያውጡና ልብሳቸው ያጸዱለትና ጉንጩን ስሙ ዋቀዩ ሲያብሱ ይሉታል። እና አይ ቲንክ አሉ በህይወት እና ውብሸት ያውቃቸዋል እና እሳቸውን በዚህ በአጭሩ ለሄደ ወንድማችን ብቻ ሳይሆን ላለነውም በህይወት ጳውሎስ ያለው መፈክር የሁላችን ይሁን ለማለት ነው። ለኔ ህይወት ክርስቶስ ሞትም ጥቅም ነው። ሞት ለአማኝ ለሄደ ሰው ጥቅም ነው። በለዓም እኮ አልሆነለትም እንጂ የጻድቃን ሞት እኔ ልሙት ብሎ ተመኝቶ ነበር፣ ግን አልሆነለትም። ባለጌ ገንዘብ የሚወድ ሰውዬ ስለሆነ ያን ተመኝቶ እንደገና ጥንቆላ ውስጥ ገባ እንጂ የአማኝ ሞት የጻድቃኑ ሞት በጌታው ፊት ይከበረ ነውና ያንን ያሰብን ሌላ አይነት ሐሳብ በውስጣችን አዘን መኖር ሳይሆን ሌጋሲን ማስቀጠል የሚለው ነገር ኢምፖርታንት ነው። በዚህ አጋጣሚ ከዚህ መዝሙር 137 ቅድም 139 ይቅርታ ቅድም ከጠቀስኩት እና እግዚአብሔር ሁሉን ነገር ከመነሻ ጀምሮ ያቃልና በራሱ ጊዜ እግዚአብሔር ያደረገውን ነገር መቀበል በጣም ጥሩ ነው። ለመጽናናት ለቤተሰብም ይሄን መቀበል ጥሩ ነው። ምንም ማይለወጣውን ነገር መቀበል ጥሩ ነው። በጥሩ ሁኔታ ማለት መቀበል ኢን ኤሰንስ በቃ ማልችለው ስለሆነ ምን ላርግ ተብሎ ሳይሆን በደስታ መቀበል ጥሩ ነው። ቀጥሎ ግን ምን እናርግ የሚለው ጥሩ ሐሳብ ነው ያሰባችሁት። በዚህ በጸሎትም በሚያስፈልገውም ነገር በመከረም እኔም በግሌ ከዚህ ጎን ቆማለሁ። ዛሬም በዚህ አጋጣሚ እዚህ ድል ተገኝቼ ትንሽም ቢሆን ሆሚሌቲክስን ባልጠበቀ መንገድ ሆሚሌቲክሱ እንኳን ችግር የለውም ሰበኳትን ስብከት ስለተቀበላችሁ ጌታ ይባርካችሁ ያክብርልኝ። ይሄ ዶክመንት በእንግሊዝኛም በአማርኛም ተዘጋጅቷል። መሰረታዊ መነሻችን ምንድነው?
በሌላ ቋንቋ እንግዲህ ፊሎሶፊ ኦፍ ዲስኦርጋናይዜሽን ጀቹ የዚህ ምንድነው እኛን ኢኒሼት ያደረገን ደግሞስ ካኡምሳ ከነ ጨላ ቤኩ አዶንታይን አካዴምኑለ አካዴምስለን አክቲዴማኑለ ነው ወጀታሙ ዋንቃቡፊ እንደገና ደግሞ ለምን ደግሞ መሄድ በዚህ ሁኔታ መሄድ እንዳለብን እንትን ለማለት ያህል ነው ይታያል አይደለም ይሄ ሎጎ አርኪቴክት አይደለም የሰራው እኔ ጥረት ነው አሁን ባለው የቴክኖሎጂ ሁኔታ ማለት ነው እና ነገር ግን ትንሽ ሚኒንግ እንዲኖረው ትርጉም እንዲኖረው ለማሳየት ያህል ነው ይሄ የምስረታ ዶክመንት ወይም ጽሁፍ ይሄ መስቀሉ ይታየናል አይደለም መስቀሉ ይታያቸዋል እንደገና ደግሞ መጽሐፍ ቅዱስም ይታያል በክርስቶስ ኢየሱስ በማመን በቃሉ ላይ የተመሰረተው የዓለማየሁ አገልግሎት እያበራ እየነደደ እያበራ ይቀጥላል መንደዱ ካለ መብራቱ ካለ ጨለማ እየሸሸ ይሄዳል ማለት ነው እና የወንድማችን የዓለማየሁ ማረፍ ወደ ጌታ መሄድ ይሄንን መብራት አጠፋው ይልቁኑን የነደደ እንዲሄድ የሚያደርግ ነው ለማለት ነው መሰረቱ እግዚአብሔር ቃል ነው እንደገናም ደግሞ የክርስቶስ ኢየሱስ በሱ በማመን የሚሆን ነው ማለት ነው እና እነዚህ እንትኖች በሙሉ ትርጉም ይኖራቸዋል በተለይም ደንብ ሲቀረጽ እያንዳንዱ ነገር ትርጉም ይኖረዋል እዛ ላይ ይተረጎማል ምንድነው የሚለው ሙቶ faithful to the end singing for the glory of Christ alone ባራናሚ ወአመራ ፋርሱ ቡዴናልን ፋርሰኒ ወያልን ፋርሰኒ ገማቡኡልን ፋርሰኒ ከገመና ሀፌ ባደ ጀዳኒ እና ከገመል ደሜ ከገመናለ ሀፌ ዋቅ አንጅራተ ወማ ዳንሳ ማለ ወማ አሜን ነንቀዱ እና ዋቅ ፋርሱን ክርስቶስ ፋርሱን አከሉተር ጀደካን ሶላ ክርስቱ ከን ጀደካን አካሲት ዋቅ ፋርሱን ክርስቶስ ፋርሱን አለማየሁን ክርስቶስ ይፋርስ አማ ፋሩ ወጋ አፍርታሚ ለማ አካሲ ቃባዳ ፋሩ እንፋርሳኒ የናሰኒ አዶላ ሚላም ባይ ወደካ አዶላቲፍ ወደካ ገርማራሚ ዲስታንሲን ቤተኑ አማ ይስኒ ጉያላማ ደመኒ አዶላ ካይ ጋሌ ለፈይዳም ቡሌ ጋሌ ካይ አችጋላ ኢሳን ብረዳካ ማንጀና ወር ቶኮ ወራ አያና ቁልቁሉን ጉተመጅራ ወራ ፍሩ ቁልቁሉን ጉተመጅራ በመንፈስ ቅዱስ መሙላት ያን ጊዜ በጣም ብርቅ ስለነበረ አቦ ወራ ካና ዳጉማለ ደ በርባዴ ብራምባይ እና አካስ ደማ ኢሳን ተጃጅላ አለን ተገላ እየተገለገልኩ ያገለገልኳቸውም እመለስ ነበር ወደ ክብረ መንግስትና የስምንተኛ ክፍል ተማሪ ሆኜ አለማየሁ ምንም ያን ጊዜ ወንድማችን ደንቢ ወደ ጌታ ሄዷል አሁን ይሄ ጽምም የለም ምንም የለም የስምንተኛ ክፍል ተማሪ ሆኜ አልባት 17 አመት አካባቢ ሆነኛል እና ያገለግላቸው ነበር እና አብረን እንቦርቅ ነበር ያ ነገር ቀጠለ እና ኦሳኒ ፋሩ እንፋርሱ የሚገርማችሁ ነገር ኢርቡዝክ የንኩናራ ሻሜሩኒ ጎፍታክ የኢለቲያይን አጋኒ ይል ነበር ኢርቡሳ ማለት ኢርቡሳ ይቹን ነማህረፈ እቤከ ማለት ኢርቡሳ ነሚውን ድንቤጉ ወርገና ሀሬ ዋንፈያቱ አኑ ሀሬ ሰኔ ቆ ዳቀበ ይራና ኢርቡሳን ቤካ ኢርቡሳ ቻን ከነሚል አፈቴረ ቡሉሞቲ ከነሚል ኢረቴው ሞቲ ከሀሬ ዱዳ ሀሬ ጉባ ጎዳን በቃ ኦልሞስት at the end of እንትኑት በተበላሸ ጊዜ ማለት ነው ቆዳ ተበላሽቶ ተበጣጥሶ ዋንሰኔ ሀሬ ጉባ ጎዳን ማለ ነምጂ ፊንጀላ ከወተልን ታው ኢርቡስ ሄደፎ ኢፊካና እንጋፈስ you ኢርቡስ ሁነራ ሻሜሩ ዮብ ያለውን ነው እንዴት እንደተረጎመው ምን ያላቀም እና ላፎን ከናም ከጃለኑ ከናቤ እና ካወያ ሸጋት ያመው ፊኙ ካና እንጋፈስ ኢርቡስ ከየሁነራ ሻሜሩኒ ጎፍታ ከየኢልመቲ ያናገ ነመብራለ ሞቲ አኑማ ዳገ ብሎ ዘመረ ዛሬ 43 42 አመት ነው
እና ኢርቡሱን ጋፋ ኢራምቡን አራ እንግዲህ ጊዜን ገናን ታዬ ከናፉ ወንኒ ጀዴፍ ወንኒ ፋርስ ደባሩ ቀድ ዋን ጸሎቲ ጊዜ ተካ አክዋን ጀደ አስራ ይርቱንሱን ዋን ጸሎቲ እና ዱበቱ አቦአን ጸሎቲ ሁን ዋከ ልኩ ቢሳ ኡንቱ ከናኒ በርባዱ ይላል ልኩ ቢሳ ኡንቱ ረጋርተኒ ቤት ዶሮ ውሃ ስጠጣ አይታችሁ ታውቃላችሁ ይሄን ዶሮ ውሃ እንደሚጠጣ አይነት ጸሎት እኔ አልወድም ይላል ዶሮ ውሃ ስጠጣ እንዴት ነው ጎንበስ ቀና አለማየውን ጅልቢፈተ የቹን ዝኑም ቤተን ወሬ ሄምቤካ እና ዋ አከና ዋን ደንሳ ዋ ነሚ ዋቅ በተለየ መንገድ እግዚአብሔር የተገለጠለት ጋፈ ወሊም ቡሉ አልጋ ለማን ቀበኔ ቡላ እናች ቡላ አስቡላ አከሴና ደብል በዲ እና ቡሉ ነሚ አልጋ ጫጫሱፍ ጋይ አልጋን ኩንጫቤ ጀራና አልጋን ኩንጫቤ ወርኩኑ ካፈጅ ያዳ የናኒ ጸሎቲ ጃልቃቡ ማን ኩሌን እንሰቸው እና ነመከራ ዋይሳ ቀጠሉ ቀዲ በአማርኛ ነው እንትኑን የማቀርበው አለማየሁ ገብረ መስቀል ፋውንዴሽን ወንጀራም ሆነ በአማርኛ ሙቶን እንደዚህ ይላል እስከ መጨረሻው ታማኝ በመሆን ለክርስቶስ ክብር ብቻ መዘመር ለክርስቶስ እና መግቢያ አለው መግቢያው ያው አሁን አንዳንድ ያነሳዋቸው ነገሮች ሁሉ ይመለከታል ይሄ የወንጌል መዝሙር መቀጠል ያለበት ጉዳይ ነው በሌላ ቋንቋ ሲነገር ጎስፔል ሶንግ ይባላል እና ብዙ በአንዳንድ ሀገር መንግስትም ያከብራል አንዳንድ የወንጌል ዘማሪዎቹን መዝማሬ መዘምሩትን እኔ በመንግስት ሚዲያ ሲሸለሙ አይቻለሁ ደቡብ አፍሪካ እና እኛ ሀገር ገና መዝሙር ዘማሪዎች ወይም አገልጋዮች የሚሸለሙበት ደረጃ ላይ ብዙ አልደረስንም እንጂ ይሸለማል አሁን ስዳምኛ የሚዘፍን ማሪቾ ዮያ የሚል የስዳማ ዘፋኝ ታውቃላችሁና የሐዋሳ ዩኒቨርሲቲ ፒኤችዲ የክብር ዶክተሬት ሰጠው እኔ ወይኔ ተስፋዬ ገቢሶ ባለበት ብዬ በጣም ተናድጃለሁ በዛ ጉዳይ ላይ እና እንደዚህ የወንጌል አገልጋዮች ሰው ያደረጉ እነ ቢሊግራም የወርቅ ሜዳሊያ አሜሪካ መንግስት የሸለማቸው ለሀገራችን ወጣት ሰው እንዲሆኑ እንዲለወጡ የባህሪ ለውጥ እንዲያመጡ አስተዋጽኦ ካደረጉ ሰዎች እርሱ አንዱ ነው ብሎ እንደተሸለሙ እናውቃለንና ለኛም ሽልማታችን ለዚህ ሰው እሱ የጀመረውን የአገልግሎቱን ሁኔታ ማስቀጠል ነው ሌጋሲው ማስቀጠል ነው እና መጽሐፍ ቅዱሳዊ መሰረት ያለው ነው ዝማሬ በመንፈስ የሚመራ ሰው ነው ይሄ ሰው እና በ47 አመታት ጊዜ ውስጥ ኢትዮጵያን በተለይም በዝማሬ አገልግሎቱ ብዙ ይረዳ ነው እና ፋውንዴሽኑ የተቋቋመው እንግዲህ ወይም የሚቋቋመው የርሱን ውርስ ለመጠበቅ ብቻ ሳይሆን አለማየሁ የኖረውንና የዘመረውን የተቀናጀ ወንጌል በማንጸባረቅ ሁለንተናዊ ወይም መንፈሳዊ ባህላዊና ማህበራዊ ኢኮኖሚያዊ ለውጥን ለማምጣት ጭምር የሚሰራ ተቋም እንዲሆን ነው ሁለንተናዊ የሚለው ይሄ ሆሊስቲክ የሚባለው ነው ወደታች እናያለን ራእዩን እንደዚህ በማለት ብለነዋል ክርስቶስን በታማኝ አምልኮ በጽኑ ምስክርነትና ህይወት ሰጪ በሆነ አገልግሎት የሚያከብር በመንፈስ የነቃ በስነ መለኮት የታነጸ በባህል ስር የሰደደና ሁለንተናዊ ለውጥ ያመጣ የወንጌል አገልጋይ ትውልድና ማህበረሰብን ማየት ነው ለመዘመር ያህል ወይም ለዝማሬ ያህል ሳይሆን አሁን አይታችሁ ከሆነ ስታንዛውን እንኳን ሳይጽፉ ሰዎች ዩቲዩብ ላይ ወጥተው ይዘምራሉ ጉጂኔው አማኩ ወያና መከጅቡ ወዶና ፈንገይ ለፈጌቲ ይላሉ እና ዱሪ ቡልኮ ፈታ ጉጂ እና ባንቃቄ ወቃና መከጅባ ባንቃቄ ከና ሩካ ወያ ነፋዩ አዶም ሂንሸፈኒ ለፈለገ ይተደና አከስታው ጅራ ማማራ ዩቲዩብቱን አለማየሁን አገልግሎ ጠግቦ ነው ወደ ማሳተም መዝሙርን ወደ ማሳተም ሁሉ ሄደውና
beese wayirra argadhaaf jedhee waan ta'eef kanaafu tuuldi amma diqqoo karaarraa goggoruu jirtu tana karaa faawundeeshinii kanaatiin karaa deebisuuf ይሄ እንደ ቪዥን ነው ተልኮን ኦኬን I don't know direct translation afan kennati ተልኮው ምን ይላል የዓለማየሁ ገብረ መስቀል ፋውንዴሽን የተቋቋመው የሚቋቋመው የወንጌል መዘምራንን በማብቃት አውድ ተኮርና መጽሐፍ ቅዱሳዊ ስነ መለኮትን በማራመድ ሁለንተናዊ የማህበረሰብ ለውጥንም በማበረታታት እንዲሁም በክርስቶስ ላይ ያተኮረ በመንፈስ የተሞላ እና ባህላዊ እውነታን የጠበቀ ያምልኮና የምስክርነት አገልግሎትን በኢትዮጵያና ከዚያም ባሻገር በማስፋፋት የዓለማየሁ ገብረ መስቀልን መንፈሳዊ ዝማሬና ስነ መለኮታዊ ውርስን መጠበቅ ነው እና ይሄ ነው ሪፋይን ሊደረግ ይችላል ይሄ ሚሽን ስቴትመንት ይሄ ነው ዓለማየሁ ዝማሬ በኦሮሚኛ መዘመሩ ብቻ አይደለም በሰፈረኛ በቀበለኛ ሲዘመር በስነ ጽሁፍም እንኳን ብናየው አማይና ፋርሱን የሚል ነገር ትሰማላችሁ አማለ ስል ትሰማላችሁ ሐሹ ስልም ትሰማላችሁ ኡሪ ስልም ትሰማላችሁ ኡሪ ማለት በጉጂ ባህል በጣም የመጨረሻ ላይክ አሁን ፈረንጆች ዋው እናት ዋው this is wow እናዳን ዋው በቃ ባሰንፈት ኡሪ አከሚኦት ኡሪ አከነመቶል ወኒ ዋቃሁ አዶ ኢትሚኦቱ አዶ አፋራትን ቡሻይን hantu fadhotu ado afanin bayin gammada yonu dura dhaabatu ado beelayle jirate ado daareerle jirate yonu dura dhaabate farsu Alamayyo ila ilkaan kunu ila ka ifa kallachisa fuulli gurraachi kun way irra kana muddata kanaafu kuni eeggamuu qaba faaru beela quufe maani ta'e tana don ta'in ወንጌል ፋርፋሙ ቀባ the gospel must be singed እና ካና ወንሳ ስነ መለኮታዊ እና አውዳዊ ዳራ ዋን አፋኒን ዳላተ አፋ ኢትዳላተኔን ጀቻ ጀቾታ ማራካ ቀቡ አዳ ካኤገተ አዳ የቹን አዳ waaqan kabanyeen no gorechuudha don't ta'in afaano mataa isa part of ada waan ta'eef ninna afaan sanin dubbatane faaruun faarfante zaman zalaaqe qaali waaqarra ka ijjatamte zaman zalaaqe አገልግሎት ሊሰጥ ስለሚችል ማለት ነው እኔ ጉጂ ኦሮሞን ክርስቲናን ስትመለከቱ በርግጥ ረጅም ጊዜ ሆኖታል ለታሪካዊ ዳራነት ነው የተነሳውና ይሄ ጉጂ ላይ ያተኮረ ነው እንዲባል አይደለም ጀስት ወንቶ እኮ አደ ካቴን ቀዲ አካጉዳተ ቀዲ አከትዴንቱ ቀዲ መነሻን አካውምስ ጉጂ ተውዳንዳ ዱሚሞ በከብራ ተውዳንዳ ታውሞ ዴምስ ከነረት ማና ከፈካቱ ክርስቲና አካባቢ ሰኒ ማ አከፈካተ ዳጉዳንዴና ወርዳዲ ኡኔ ማቻዬ ትንትሙ kanama tintimu sana entu kubaga entu beka nutti beka manjenna warra daadi unu dagga guddan machawe tintimu amma yo facae mana ke ultimu gammade akan kanne lanu takubate afan ke nafaru hariya tuqat yam na አዲስ ዝማሬን በአፋችን ጨመረ አየደ ዳዊት ፋርሶ አከሚ ተረጉመዩ ባየ ነገር ነው እና this is በጣም ዴብዝ ያለው ቲዮሎጂካል ፋክቶችን አፋን ይተዳላተን ዱባቹን ይሄ this is one ብራት ከነም ሰብራ ሁጂ ኤክስትራ ወርክ የሚጠይቅ ነገር ነው እና ዋ አከናከነ ረዳ ጋርተኒ እና መጽሐፍ ቅዱሳዊ እምነት ከጉጂ እሴቶች ማለትም እውነት ዱጋ ዋንጀነው መክታብ ቁልቁሉን ጉጂ ዱጋ ዱባተን ታዳታ ነምበን ነው ማለት ጉጂ ዱጋ ዱባተን ዱጋንቱን የናየቱ ዱጋንቱን ጋራ ዋቃየና ዱቱካን በቃ ዱጋት ዋ ሆላን ቀን ሰላም ነገ እና ማህበረሰባዊ ህይወትን ይሄ ወሉማ ጋሎ ይሄ ዩኒቲ
waan muddisa akka namni waliin jibbine akka waliin waaqonsanu akka waliin le'anu wanna kana irratti hubanna እና ለአውድ ተኮር ክርስትና ምቹ መደላድልን ፈጥሯል ፋሩ እሳቱ ኮንቴክስቹዋላይዜሽን ቲዮሎጂ የናኑት ያማዋን ቲዮሎጂ ጋናይና በረኑ ኮንቴክስቹዋላይዜሽን ኦፍ ቲዮሎጂ ኤንድ ሚኒስትሪ ፕራክቲስ ወንጀዳም ሆነ ይሰረት ዳጋርተን na very contextualized song akasi na waan kana dagartan akka mangafa yennu kalukku akalukku salotin ti akalukku bisa untu te un qaddu wonni yeduku namu datte amalukku yenna bisa untu midhaasite na galte wonni ndubbatu kun na namoti wa yaada kana deeggarulleen bakka hedduu injira na hullentanaay wongel raa'iyim kana wolta kaqama mijira የሎዛን ቃል ኪዳን ሎዛኒያ ቃል ኪዳን የሚባል ለምሳሌ በተቀናጀ ተልእኮ መግለጫን በመከተል የዓለማየሁ ፋውንዴሽን ወንጌልና ማህበራዊ ተሳትፎ የማይነጣጠሉ መሆናቸውን ያምናል እና ካናካውን ዓለማየሁን ፋሩ ጨላውን ንሳ አካንጀን ዓለማየሁን የና እንተልሳቱ ዱጋ ባቴ ይርት አንተሳ ማንጀት ዓለማየሁን ወያ ኡፈቴ ጃኬቲ ኡፈቴ yobaው nama wayaan qannenna dhaggu baafatee kenne shamizi ingala mana fit sadari angala caamma nama kenne ergeddo maani naxala caamma bitate keewate gala kummaan agarsiisa charity kennans na kanaafu alamayyoon faaruu isaa callaan nanne jaalala isaa kanallee dhanne gargaarsa nama inni godhu kanallee dhanne na kanaafu kun achirratti dhaabbachuun qabu so እና አንድ ሰው nam tokko waan jedhe ለውጥ አምጪ ምን አለ ለውጥ አምጪ ልማት ማለት በሰው ልጅ አጠቃላይ ህይወት መንፈሳዊ ማህበራዊ እና ቁሳዊ በእግዚአብሔር ዓላማ አቅጣጫ የሚመጣ ለውጥ ነው ዋን ከነረጠ ለማየውን በጣም አክቲቭ ነው በእነዚህ ነገሮች ላይ ስለሆነም ፋውንዴሽኑ ወንጌል የተሰበሩ ግንኙነቶችን ማለት እንደዚሁም በሰላም ጉዳይ ከእግዚአብሔር ጋር ከራስ ጋር እና ከሌሎች ፍጥረት ጋር ከተፈጥሮ ሁሉ ጋር የተስማማ እና የታረቀ ህይወት ለመኖር የሚያስችል ስራ ለመስራት የሚያስችል ፋውንዴሽን ነውና እሴቶቹ ለወንጌል ታማኝነት በምስክርነት መጽናት ወንጌልን በመስበክ መጽናት ለማየሁ ገብረ መስቀል በስደትና በመከራ ውስጥ ነው ያገለገለው ዲዮተና ዱይሳን ቀራት ዱጋ ባዬ ይራባራን ገዳት ይፈራ ወጋ ለማን ሰዲን ከና ብዙ ነገር እየመሰከረ ነበር ቆየው እና ጊዜ ጥይቲ አስፉናን ከና ከሰ ከኔ ክላሽ ፉናን ከና ከሰ ከኔ ዲግ ወኖ ዲግ ኩባያ ማስታጠቢያ ተኮች ፉና እሳ ከና ጅጌ ላፈ ለፈዳዬ ዲሰኔ ደማን በጥይት ሸክሽቆ ዲስ ክርስቶስ ካደሞን ካዲንካቱ ካደሞን ካዲንካቱ መክ አካቲን ካነ ዳጋራ የጋደኒ ጎዳኒ በቃ ዲከሳ ዱመቴ እንጂጌ ኢሳን ይሰኔ ደማነ ግን አችቲ ሀነሞ አችለ እንዱባ እንዋቀ ተጃጅለ እና ከሆሌ ለፈራ ሐርክሳ ዳነኑለን ቁባቃና ሚገርም ነገር ኢሳን ጋራፋ እህቶችን ባሌ ውስጥ ራቁታቸውን ያንከባለለ ጭቃ ላይ ሚገርፋቸው ሰው እዛን ጊዜ በሚያሰቃዩ ጊዜ ዓለማየሁ ላኩመሰን ጥይት እንፉናን ከሰ ካዲን ካዱ አካሲን ያላ ዶንተ ወረዱለን እንጅራ እና አካሲና ወንጌል አካስ ያገለገለ እና ወንኩን ቫልዩ ከና ቀተው ቀዲ ወከነ እሴቲ ከና ታማኝነትና ትይትና ዱጋዩ ዱባና ዓለማየሁ ትሁት ሰው ነው በጣም ትሁት ሰው ነው ዋንቱ አፋይ ሳቲ ባቱ ደገ በሩናማ መቸስ ናማ ወሊም ቡሌ ወሉ ቤካ haga warra beekun danda'u ግን haga sadagge ዋንቱ አፋኒ ባት ወዶን ነግን የና አነንቶም አንዳንድ ጊዜ ነው ራዲካል ሆናለሁ ዋን ተኮተኮረ ዋን ካና ዲቹ ማለት እንታው ይላል እና ትሁት ሰው ነው ታማኝነትም አለው ጤናማ ስነ መለኮትና ማህበራዊ አግባብነትም አንዱ እሴታችን ነው ሁለንተናዊ ለውጥም ደግሞ አንዱ እሴት ነው እና አገልግሎትና ውርስ በታማኝነት የሙያና ህይወት ማስተካከያ ይሄ ሜንተርሺፕ የትውልድ ቀጣይነትን ለማነሳሳት አንዱ ይሄ ፋውንዴሽን
እንደ ቫልዩ ሲስተም የሚጠቀምበት ነገር ነው እና የአምልኮ ልቀትና ፈጠራ አምልኮና አምላክ ብዙ የተገናኘ አይደለም በአሁኑ ሰዓት እና ይሄን ነገር የምንሰራበት ጉዳይ ነው የሚሆነው። ይሄ ፋውንዴሽን የአምልኮ ልቀት ኤክሰለንስ ኢን ወርሺፕ ኩኔ ወንዶ ከነረት ተከስየራ ኤክሰለንስ ኢን ወርሺፕ ዋቀ ዱጋ ዋቆምሳ አያና ሰዓት ያቡረ ሰዓት ዋቆምሳ ወን የዳም ኩን ኪታባ ከሰለ ዱጋ ፊ አያናን ዮኬና አፉረ ቁልቁሉን ዋቆምሳ ወን የዱኩኒ ዋ አለማየውራ ዳገር እኒ ካኤ ናኔ ነሚ አፋን ጉጂ ለምበን እንካ አንተ እንደንደው አለማየውን ፋርሶ አንተ ያቀሰ እንደንደው ከራኪያ ወትነተዱፍ I don't know about you. Na wanni kun yana jallalla donte nama hittulle wanni kun wallappe nama tuku faru inni dhiyo keessa faarse takka bara dhiyo keessa faarse takka jirti hin qabattanii ka duuba dachaatanii irra deebi'a warri amantane kayiru kun maani si faaruun sun wongeelaan baane nuti laala warra backslidii warra dhaggee naa maan jedhe faarse wongeelaan baane nuti ifa kanatti mulqannee achi firraa gannee lee'ii dullatti faarsoo faarfataa sheexana waaqonfataa ijjeesee gale jedha daadhii naqataa yookiin horii qalataa leetoo badduu akkasii nu jirruuni wongeelli oduu wongeela kanaa nu dhaqqannaani buburraanne ila buburraanne fayyine ililchaani እንደዚህ ዋካሲ ፋርስ እና ፋሩሳን ከዛ ዋን ባክ ስላይዲንግ ይትጅራ እና ወን ጉንንታት ወር አማንታኔ አመር ዴቢያ ሪሰርቸሮት ጅራቹ ዳንዴታኒ ቴዎሎጂ ወር ባረተኑ just do on the research ወኖ ሳ ከነራት ሪሰርች ወጀዳመን ነገርተኒ እና አካስ ጀዴ የና ፋርሱ ደጋርተኒና ወን ኩኔ አምልኮ እና የአምልኮ ልቀት worship excellence ዱጋን ዋቆምሱ ረዳጋን ዳጋረኩን ቫልዩ ከነ ተውቀዲ እና ኦብጀክቲቭ ይለንቃና ጋጋባሱ ኦብጀክቲቭን ኩን ተቆጭ የዓለማየሁ ገብረ መስቀል መዝሙሮች ጽሁፎችና ምስክርነቶች እንደ ጤናማ ስነ መለኮት ሞዴሎች መጠበቅና ማተም ወይም ማሳተም በወንጌል ስነ መለኮትና ባህል ላይ አመታዊ የዓለማየሁ ገብረ መስቀል የትምህርት ተከታታይ መርሃ ግብር ማዘጋጀት ፎረም ኤጁኬሽናል ፎረም ትሬኒንግ ለዘማሪዎች ማዘጋጀት ኩኑ ዓለማየሁ አከነ ዘማሪ እስንለ አከነ ዘመራ ኦኬ ኑንድኑ አከነ ሀዘመሩ ወን ይጀራ ዓለማየሁን ብቻ አይደለም መሰሎቹም በዚህ ላይ የተገኙ ትሬኒንግ ሐሳብ እንዲሰጡ ሪሰርች እንዲያቀርቡ ወረቀት እንዲያቀርቡ ወናከና በርባችሳ እና በኢትዮጵያ ከንጨላለ ዶንታይን በኢትዮጵያ አብያተ ክርስቲያናትና ከዚያም ባሻገር አውድ ተኮር የአምልኮ ስነ መለኮትን ለማራመድ ከስነ መለኮት ተቋማትም ጋር አብሮ መስራት ኢቭን ቴዎሎጂ ትምህርት ቤቶች ካናል ወሊን ቅንጅቲን አካ ሆጀታሙ ጎዲሳ እና የሁለንተናዊ ልማት ዓላማዎችንም በዚህ ተቋም አማካይነት ለመስራት ለምሳሌ በጉጂ ኦሮሞና በሌሎች ክልሎች የማህበረሰብ አቀፍ ለውጥ ፕሮጀክቶችን ማራመድ ይህ መሰረተ ትምህርት የሙዚቃ ትምህርት እና የአካባቢ ጥበቃን የሚያካትት ምክንያቱም ዓለማየሁ ገብረ መስቀል ወይሲል ዳባታ ቡናል ዳባታ ኢኮሎጂ ለኤጋታ ነመጉደተ he had concern for the ecology buna dhaabachuuf illee karaa shaakisoo kana lafa fudhatee illee buna dhaabachuuf ka'een taaneef malee bakka waan wannoo kana guddoo fedha green አረንጓዴ ልማቲ kana guddoo fedha kulleen waan ኑተቀጠሉ ዳንዴና ይቻ ወንዶ ካናን ለእግዚአብሔር ፍጥረት እንክብካቤ የነበረውንም እምነት የሚያንጸባርቅ ነውና ይሄ ነው ወጣቶች በመንፈሳዊና በሙያ ክህሎት ለማስታጠቅ ዓለማየሁ ገብረ መስቀል የሙያ ማሰልጠኛ እና የሙዚቃ አካዳሚ ማቋቋም የሙዚቃ አካዳሚ በጣም ጥቂት ነው ኢትዮጵያ ውስጥ
እንደምናውቀው ይሄ ያስፈልጋል። ለአረጋውያን የወንጌል አገልጋዮችና ለአረጋውያን አይደለም ያልኩኝ ለአረጋውያን የወንጌል አገልጋዮች እና በኢኮኖሚ ለተቸገሩ መዘምራን የማህበራዊ ድጋፍ ፕሮግራሞችን መደገፍ። ሌላው የጥናትና ባህላዊ ዓላማዎችም አሉ። በኢትዮጵያ አውድ ውስጥ በወንጌል መዝሙር ባህልና ስነ መለኮት ላይ ምርምር ማካሄድና ማሳተም ወይም ማተም። ለኢትዮጵያ ወንጌል ታሪክና የቃል ምስክርነቶች ዲጂታልና አካላዊ መዛግብት አርቺቭ መፍጠር። በባህላዊ የጉጂ እሴቶችና በክርስቲያናዊ ስነ ምግባር መካከል ውይይትን በማጎልበት ሰላምና የሞራል ታድሶን ማበረታታት። በተለይ ዝማሬ በቀላሉ ሰዎችን ፖፑላር ስለሚያደርግ ከዚህ አንፃር በስነ ምግባር የታነጹ አገልጋዮችና ዘማሪዎችን ለማብዛትና ቤተክርስቲያንን በዚህ ለመደገፍ መስራት አንዱ እንግዲህ ኦብጀክቲቫችን እሱ ነው። ስትራቴጂካዊ የትኩረት አቅጣጫዎች አሉ። የትኩረት መስክ አንደኛ የውርስ ጥበቃን ማድረግ ነው። ቁልፍ ተግባራትም የህይወት ታሪክ ዲጂታል መዝገብ ሙዚየም ቅድም ያልኩትን ዓላማ ለማስፈጸም ማለት ነው። እና የትኩረትም መስክ ሁለተኛው ስልጠናና የሙያ ማስተካከያ የሜንተርሺፕ ቁልፍ ተግባራቱ የሙዚቃና የስነ መለኮት ወርክሾፖች ለመዘምራን እና ደቀ መዝሙር መዘምራንን ደቀ መዛሙርት ማድረግ። እኔ ደቀ መዛሙርትነት ጥናቶችን ሰራለሁና ብዙ ጊዜ ምንድነው የምናየው? ብዙ ጊዜ መዘምራንን ደቀ መዝሙር እንደማድረግ ከባድ ነገር የለም። ታውቃላችሁ ይሄን? ደቀ መዛሙርት ነጋዴን በኢትዮጵያ ውስጥ የፖለቲካ ባለስልጣናት ክርስቲያኖችን ደቀ መዝሙር ማድረግ በጣም ከባድ ነው። ይሄን ከባድ ነገር በዚህ አማካይነት መስራት ይቻል እንደሆነ ሞከራል ማለት ነው። የሚጠበቁ ውጤቶችን በመንፈሳዊ ህይወታቸው የጎለበቱና ስነ ምግባር ያላቸው ሙዚቀኞችን ወይም ዘማሪዎችን መፍጠር ነው። የትኩረት መስክ ሶስተኛ ሁለንተናዊ ልማት ማከናወን ነው። ቅድም ያልኳችሁ ቁልፍ ተግባራቱ የሙያ ስልጠና፣ መሰረተ ትምህርት የመሳሰሉ ኪንደርጋርተን። ይሄ ደግሞ በሌላ በኩል ለዚህ ተቋም ኢንካም ጀነሬቲቭ የሚያደርግ ነው። እንደዚሁም ሌሎች ነገሮችም። የትኩረት መስክ አራት ምርምርና ውይይት ማድረግ ነው፣ ቅድም ባነሳውት መልክ። ሌላው የትኩረት መስክ የማህበራዊ ተሳትፎ ነው። የወንጌል ፌስቲቫሎችን፣ የወንጌል ስርጭትና አብያተ ክርስቲያናት ህብረቶችን በማበረታታት ስልጠናና ትምህርቶችን በመስጠት መደገፍ ነው። ድርጅታዊ መዋቅሩ ያው የአስተዳደር መዋቅር በዚህ ምስረታ ጽሁፍ ከሄድን ወይም ካየን አንደኛ ይሄ ፓትሮን የሚባለው የቤተሰቡ አባላት ከቤተሰቡ አባላት ወይም የቤተሰቡ አባላት የሚሰጠው ሰው የዓለማየሁ ገብረ መስቀል ቤተሰብ የዚህ ሊደርሺፕ ውስጥ ሊገባ ይችላል። አንድ ሰው እዛ በላይ ላይችል ይችላል። ሌላው ደግሞ የቦርድ አባላት ከስነ መለኮት ምሁራን፣ የወንጌል መዘምራን ወይም ዘማሪዎች ውስጥ እንደዚሁ መምህራንና ክርስቲያን የቢዝነስ መሪዎችም የተውጣጡ ሰዎች ሊኖሩ ይችላሉ እና ዋና ዳይሬክተር ወይም ሲኢኦ ሊኖረው ይችላል። ስትራቴጂያዊ እቅድና ትግበራን የሚቆጣጠር ሰው ነው፣ የሚከታተል ሰው ማለት ነው። የስራ ክፍሎችም ሊኖሩት ይችላሉ። ይሄ ተቋም ሲመሰረት እና በእግሮቹ ሲቆም ስነ መለኮታዊ ትምህርትና ምርምር እና ህትመት የሚከታተል ዲፓርትመንት ማለት ነው ሊኖረው ይችላል። የሙዚቃና ስነ ጥበብ ልማት ሊኖረው ይችላል። የሙያ ማስተካከያ ስልጠናና ደቀ መዝሙርነት ሊኖረው ይችላል። ፋይናንስና ሀብት ማሰባሰብ ክፍል ሊኖረው ይችላል። መዝገብ ቤት፣ ውርስና ሙዚየም የሚከታተል ክፍል ሊኖረው ይችላል። የማህበረሰብ ተደራሽነትና የህዝብ ግንኙነት እንደዚሁ ሊኖር ይችላል። ህጋዊና ተቋማዊ አደረጃጀትን በተመለከተ በኢትዮጵያ የሲቪል ማህበረሰብ ድርጅቶች ህግ መሰረት እንደ እምነት ተኮር በጎ አድራጎት ፋውንዴሽን ይመዘገባል እና እዚህ ውስጥ ምናልባት ያልገባ በአብያተ ካውንስል ነው እና የአብያተ ክርስቲያናትም መንበር ነን። ከዛሬ ጀምሮ የኢትዮጵያ ወንጌላውያን አብያተ ክርስቲያናት አባል ነን። እናም ደግሞ እውቅና ከሚሰጠውም አካል እውቅና እንወስዳለን ማለት ነው። ኦልሬዲ ተመዝግበናል። ዛሬ እዚሁ ሰምታችኋል ቅድም እና ተልእኮውን እና አባልነትና የአሰራር ሂደቶችን በሚገልጽ መተዳደሪያ ደንብ ደግሞ ይተገበራል ወይም በዚህ ይተዳደራል። ይሄ ተቋም
እንደ ማንኛውም ተቋም ኮንስቲቲዩሽን ይኖረዋል ማለት ነው። ኮንስቲቲዩሽን ዛሬ ምናልባት በኋላ ላይ ትንሽ ማየት ከቻል ነው እንጂ ዋናው ነገር ዛሬ በዚህ ፋውንዴሽናል ስቴትመንት ወይም መልእክት ላይ ወይም ሐሳብ ላይ መስማማት ነው እና ሌሎች የሽርክናና ትብብር አቅጣጫዎችም ከወዲሁ የታዩ አቅጣጫዎች የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ቅድም ብያለሁ። የጉጂ ኦሮሞ አብያተ ክርስቲያናት ህብረትና የክልል ሲኖዶሶች ስላሉ ወደዛ እንደዚሁም የኢትዮጵያ ስነ መለኮት ተቋማትና ዩኒቨርሲቲዎች የክርስቲያን ሙዚቃ ማህበራት ካሉ ከሌሉም ምናልባት ኢኒሺዬቲቭን ሊወስዱ ይችላሉ ከዚህ እና የባህል ተቋማት በሚያገናኘን ነገር እንገናኛለን ማለት ነው። ዓለም አቀፍ የሚሽነሪ አጋሮችና የልማት ድርጅቶችም እንደዚሁ እንትን ይላል ማለት ነው። ምናልባት ላይ ሳልገልጽላችሁ ያለፍኩት የወንጌል መልእክተኞችንም በመላክ ስራ ላይ ይሳተፋል ይሄ ተቋም ከተቋቋመ እና ዘላቂነትና የገቢ ማስገኛ ስልቶችም አሉት። ተቋማዊ ዘላቂነትን ለማረጋገጥ አለማየሁ ገብረ መስቀል ፋውንዴሽን ትርፍን መልሶ ለተልእኮ ስራ የሚያውሉ የማህበራዊ ኢንተርፕራይዝ ተነሳሽነቶችን ያስተዋውቃል። ለምሳሌ የትምህርት ኢንተርፕራይዝ በዋና ዋና ከተሞች የአለማየሁ ገብረ መስቀል ኪንደርጋርተን ኔትወርክ ሊኖር ይችላል። የመዋዕለ ሕፃናት ትምህርት ቤቶችን ሊከፍት ይችላል። እሱንም እንደዚሁ ሰዎች ናቸው ድሮ ረድተውት እንዲማርም እግዚአብሔር ረድቷቸው ያገዙትና እንደዚሁ ይሄ ተቋም ገና ወደፊት የሚያድጉና የሚመጡ ልጆችን ለማስተማር አካዳሚ እንትን ይኖረዋል ማለት ነው። ሌላው ትምህርትን ሙዚቃና ክርስቲያናዊ ባህሪን ያጣመሩ ኤጂ የመጀመሪያ ደረጃ ትምህርት ቤቶች ያቋቁማል። ከዚህ የሚገባው ገቢ ለዚህም አገልግሎት ይውላል። ማህበረሰቡን እያገለገሉ ለፋውንዴሽኑ ፕሮግራሞች ገቢ ያስገኛሉ ማለት ነው። ሌላው አለማየሁ ገብረ መስቀል የሙዚቃና ስነ ጥበብ አካዳሚ የሚባል ነገር ሊኖረው ይችላል። በሙዚቃ ሳውንድ ኢንጂነሪንግ እና ፈጠራ ስራዎች ስልጠና መስጠት፣ የሚከፈልባቸው ፕሮግራሞች ለአቅመ ደካማ ወጣቶች የነጻ ትምህርት እድልም ስኮላርሺፕም ለመደጎም የሚጠቅም ይሆናል ማለት ነው። ሌላው አለማየሁ ገብረ መስቀል ቀረጻ ስቱዲዮና ፕሮዳክሽንን ማቋቋም ያስፈልጋል። በተለይም ከገጠር አዲስ አበባ ድረስ መጥተው መዝሙር አስቀርጸው ብዙ ወጪ አውጥቶ ስለሚፈሩ በጣም ጥሩ ጸጋ ያላቸው የቀሩ አሉ። በጣም የቀሩ ርቀትና አቅም የከለከላቸው ምናልባት ለእንደዚህ አይነት አገልጋዮች ድጋፍ ሊሆን ይችላል። አንዱ የሚቸገር ሰው እሱ ነበር እና መዝሙሮቹን 20 ያህል ማሳተም ይችል ነበር እሱ እንደዛ አይነት አቅም የሚሆን ሁኔታ ቢኖር ኖሮ። ስለዚህ አሁን እሱ አቅም ስላጣ ሰው ሁሉ አቅሙን አጥቶ ይኖር ሳይሆን እሱ አቅም ያልነበረው ሰው አሁን እኛ አቅም ሆነን በሱ ሌጋሲ ማስቀጠል ላይ ለሌሎች አቅም የምንፈጥርበት ሁኔታ ነው የሚፈጠረው ማለት ነው። ሌላው የወንጌል ኮንሰርቶችና አመታዊ ፌስቲቫሎችን ማዘጋጀት፣ ፋውንዴሽኑን ለመደገፍ በመግቢያ ዋጋ የሚዘጋጁ አንዳንድ ለየት ያሉ ዝግጅቶች ለማዘጋጀት ይታሰባል ወይም ሊዘጋጅ ይችላል ሊሰራ ይችላል። አንዱ ይሄ ፋውንዴሽን ከሚያስበው ነገር አንዱ እሱ ነው። ወንጌላዊና ባህላዊ ፋይዳ ያላቸውን ስራዎች መስራት። ሌላው አለማየሁ ገብረ መስቀል የባህላዊ ምግብ ቤቶችን ምናልባት ይሄ የባህላዊ ምግብና የመሳሰሉ ነገሮችን ማደራጀት በየከተሞች ለምሳሌ የጉጂ ኦሮሞን ውርስ ጉጂ የምግብ አመጋገብ አለው፣ የራሱ የሆነ አኗኗር ዘይቤ አለው። ይሄንን በማድረግ ገቢ ሊገኝ የሚችልበትን ነገር ማድረግ እንደ ገቢ ምንጭና የባህል መጠበቂያ መድረክም ኢቭን ሊያገለግል ሁሉ ይችላል ማለት ነው። ሌላው የግብርናና የአካባቢ ጥበቃ ፕሮጀክቶች ለምሳሌ በጉጂ የቡና ምርት ሽርክናዎች፣ የችግኝ ጣቢያና የደን ልማት ኢንተርፕራይዝ፣ ከጉጂ ተፈጥሯዊ ውርስ ጋር የተያያዙ የኢኮቱሪዝም ተነሳሽነቶችን ማድረግ የመሳሰሉ ነገሮች፣ የኢንዶመንት እና የገቢ ማሰባሰብ እንትኖች ያው እንዳሉ ሆኖ የተግበራ ፍኖተ ካርታዎችም አሉ 5 ዓመት ውስጥ የሚሰሩ እና የመጀመሪያው ዓመት ምስረታና ዝግጅት፣ ከዛ አቅም ግንባታ፣ ከዛ ማስፋፋት፣ ከዛ ማጠናከር፣ ከዛ ዘላቂነት የ5 ዓመት እቅድ ሲዘጋጅ ማለት ነው ከዚህ በኋላ ይኖራል። የጸሎት ህይወትና የፋውንዴሽኑ ተግባራዊ ልምምዶችን ከአለማየሁ ከራሱ የወሰድነው መጽሐፍ ቅዱሳዊ የጸሎት መሰረት ያለው ስለሆነ ይሄም ፋውንዴሽን ያንን የጸሎትን ህይወት ወደ ቅዱሳን እንዲመለስ
እና የጸሎት አገልግሎቶችን የሚያበረታታና የሚደግፍ ይሆናል እና ቁርጠኝነቱን የጸሎት ህይወቱን ልምምዱን ከግንዛቤ በማስገባት መጽሐፍ ቅዱሳዊ የሆኑ የጸሎትና የተለያዩ የአምልኮ እንትኖችን ማበረታታት ነው እና ቅድም እንደነገርኳችሁ ይሄ ነው መሪ ቃል ምንድነው? እስከ መጨረሻው ታማኝነት ለክርስቶስ ክብር ብቻ መዘመር። መታሰቢያ ጥቅሳችን ምንድነው? መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ሁለተኛ ጢሞቴዎስ 4:7 ይሄ ሃይማኖትን ጠብቄያለሁ የሚለው ነገር ሃይማኖት አይደለም የሚሉት ሌሎች ትርጉሞች እኛ መጽሐፍ ቅዱስ ተረጎም ነው ሃይማኖት 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 የሚለው እምነትን ጠብቄያለሁ ነው። እምነት ማለት በክርስቶስ ሞትና ትንሣኤ ዳግም መምጣት የተዋቀረውን የደህንነትን ወንጌል ጠብቄያለሁ፣ እሱን አልጣልኩም። አደራ የሚላቸው ጳውሎስ አደራ የሚላቸውን ነገሮች ጠብቄያለሁ ነው የሚለው እና የወንድማችንም የመታሰቢያ ጥቅስ እንዲሆን ይሄን ነው የመረጥነው። የተጠቀምናቸው ዋቢ ጽሁፎች አሉ። ከዚህ በተጨማሪ አማርኛው ላይ አላስቀመጥኩም እንጂ በእንግሊዘኛው ላይ አለ። ኮድ ኦፍ ኢቲክስ አለ። ይሄ ተቋም ኮድ ኦፍ ኢቲክስ አለው እና ኮድ ኦፍ ኢቲክሶቹ መጽሐፍ ቅዱሳዊ መሰረት ያላቸው ናቸው። ሌላው ደግሞ ፌዝ ስቴትመንት ወይም የእምነት የዚህ ፋውንዴሽን ሁሉም ወንጌላውያን አብያተ ክርስቲያናት ተቀብለውት የሚኖሩት የእምነት አቋምን ሁሉ አለው እና እሱም ኦሬዲ እዚህ ውስጥ ኢንኮርፖሬት የሚደረግ ነው ወደ አማርኛ እና በእንግሊዘኛ ኦሬዲ ተሰርቶ አልቋል፣ ጨርሻለሁ እና ይሄንን ይመስላል። የዓለማየሁ ገብረ መስቀልን ፋውንዴሽን ስናቋቁም ከጀርባው እሳቤው ምንድነው? ምክንያቱ ምንድነው? አካሄዱ ምን ሊመስል ይችላል? የሚሉ ነገሮችን ለማንሳት ነው የሞከርኩኝ። ሌላውን በጥያቄና በእንትን በኋላ ልናዳብረው እንችላለን። ጌታ ኢየሱስ ይባርካችሁ። ስላዳመጣችሁኝ አመሰግናለሁ። መቃ ኢየሱስን ነገስን ፉዳ ዮያ ዋን ቶኮ ያኔ ቱሬ ያዳ ቱሬ ፋውንዴሽን የዓለማየሁ ገብረ መስቀሊቲፍ ዋ ወልተዳቻኔፍ namoota hedduu eegasanii waliin dhagarre gaafa gegessaa saallee wal dhagarree jirra. Diqqoo daqiiqaa tokko illee teetu sekeendii murtaa'e tokko qaabbii kadhaa ol kaane adogoone. Tea guyyaadha kana anis carraa argadhe faawundeeshinii waa'ee Alamayyoo ገብረ መስቀል irratti guyyaa bu'uuraa jalqabaa kana irratti argamuu kiyyaaf akka nama carraa qabeessaa tokkootitti iflaakawaa namooti hagaa inni yaamame jalqaddanii sadarkaa kana fidiisaa fi dhabaa turtan keessumattuu Pastor Dr. Tesfaayee Dinqoo maatii isaa waliin namooti hariiroota kenna dursee Waaqayyoon isin eebbisuu jedhu barbaada. Gatii guddaa kan fala turtanii akka carraa ta'e anis waa adda addaatiin qabame isin waliin gatii kan faluu hin dandeenye asiin duuba jiraannee fedha Waaqaa ta'e kaayoo amma nuu dhikaatte kana galmaan geessaa fi akka nama tokkootitti akka waliin jiru ibsu barbaada. Waa'ee Alamayyoo baay'ee dubbatameera. Ani 1983 yeroo jalqabaa Nageelleetti isa dhaggee guyyaa lammeessoo Adoolatti isa dhaggee gaafa sani warri Adoolaa konfiraansii qopheessee jaarsi mana sagadaa tokko nama dijineedhaan tokko kafteeraa wayii saaqatee nama kun dhufee naa eebbisu malee dhufee achi naa faarsu malee isa achi affeere an konfiraansii dhaqqabachuu hin dandeenye ammoo sagantaa diqqaa san irratti argame
dhufe si'a lammaffaati isa dhagge gaafas maan jedhee waa dubbatee biyya naan Kiristoos amma lakkisi adunaan jedhan iyyuu lakkisee hin danda'u jedhe hidda dhiiga kiyyaatii waliin walta makamee jira jedhe hidda dhiiga kiyyaa waliin maan ta'eera walta makameera nama keenya ennaa waa walta makiisana ibsu hiddaa fi dhiiga teenee jirra waliin jedhan Kiristoosii fudhate sana ammoo akkas hiddaa dhiiga aananii fi dhiiga ta'ee akatti makame gaafas 1984 ibsaa ture Alamayyoon nama ardaan keenya nama qilchite keessaa nama dhiibbaa gaarii dhalootaa fi hujee tara keessa nama tokko waan yaadannoo isaa kanaa yennaa dhaannu akkuma duraan dhaabbilee adda addaa dhaannee dadhabee hafu tokko yookiin adda waan isaa nutti dhaqatantee kakkaanee achumatti dhaamee hafu tokko akanteen isin yaadachiisu barbaada. Alamayyoon goota yennaa jennu duulaa adama oonii moti ciraa fi bocaanii moti tikawaareenii moti aangoon yookiin hojii siyaasaa hojjeteenii moti. Alamayyoon goota wangalaati. Alamayyoon wadhage. Alamayyoon wabeeke. Alamayyoon waa'ee walta dhufe. Waa argate san waan dhaga'e san ammoo sanyiirraa arganne haadha abbaarraa arganne. Baay'ina uummata keenyallee hin arganne. Ardaa keessa dhalate sallee keessatti arganne Alamayyoon wangala gooftaa Yesuus Kiristoos kana dhaga'e. Waaqatti dhugeeffate waaqaa walta dhufe. Waa beeke waa hubate. Wanni Alamayyoon dhaga'e sun ammoo wanni Alamayyoon dhaga'e sun wanni Alamayyoon hubate sun ammoo isa kacadhisiittuun turre kasa raffichuun turre kacadhittee akkanni ta'e oggoosittuun turre akkanni dubbatu akkanni ciisaa hirriba dhabee itti ilaawu akkanni deemu akkanni hojjetu akka ganna fi guutuu dhimma kanarra fixu isa goosise ajandaan kun ajandaan sun ammoo ajandaa wangalaati ajandaa oduu gammadaati. Ajandaa jiruu bara baraati. Ajandaa du'a keessa gara jiruutti baay'isaati. Ajandaa du'a bara baraarraa gara jiruu jeefan qannetti qaxxamuriisaati. Oduu san nuti dhageenyeerra. Ana asirra dhageette jirtani. Namooti biraa baay'ee dhagee jira. Alamayyoo akka kiyyaa keessan ammoo hirranne. Filannoo dhabeeti moti. Alamayyoo adoo daddala gore eenyu kennan caalaa sammuu bizinesii daddalaa qaba isa waliin waan dabarse waan ta'eef akka waliin hin dabarsine hin qabnu badda gammoojjii kana keessa lafa baay'ee lafa rimootii ta'e keessumattuu yeroo daarimuu wangala dhaqqasiinu ana waliin itillee irbuu saggafa fakkaattu ta'inni jedhu sallee irra waliin bullee jirra hawaasa lubbuu namaa sodaachisu jajjabaa keessa dabarsine jirra uummata Booranaa fi Gujii kennennaa isaan marraa bishaan raawaa adda addaa wadhaban walta araasisaaf gatii guddaa kan falleerra waa hedduu waliin dabarsinerra waa hedduu waliin teenerra filannoo dhabeetiin moti filannoo kamuu adoo jiru ka kana naa caalu hin jiru jedhee isaaf jiraate dhiibbaa gaarii dhufee yaadannoo nu keessan banne uumee taree jira waan ta'eef isa kana yaadannoo isaa faawundeeshinii kana yennaa dhaannu kaayoonni jiraate sanii galmaan geessaa malee kaayoo biraa dhaanne yookiin bu'uura biraa dhaanne sanii mootii ammoo bu'uura nuu bu'uureffatte ta Kiristoos sanii ala kabraa maqaa Alamayyootiin dhaanneetti fufa doontiin ka inni ittiin jiraate sana ammoo nulleen ittiin jiraanne isarraa dhaloota fakkeenya dagatee akkatti fufuuf. Yaadannoo yookiin mattaasee baakaadhaan kana kitaaba ho'icha keessatti adde baay'ee barraa'eera. Zatsaatii 12 irratti jalqabame ilmoolee hooleetiin dhiiga ilmoolee hooleetiin jalqabame irraa baay'illeen dhiiga hoolicha ilma Waaqaa Kiristoos Yesuusiitiin irraa baay'ee maafi
wanni kun yaadannoo baraa haga baraa isiniteetuuf ijoollee teessaniiti jedhamee saba Israa'el gaafa lafa Gibxii keessa ba'u dhiiga ilmee hool'eetiin mikikkila iffatanii raataa du'a jalaa ba'anii dhiiga ilma waaqaa gooftaa Iyesuus Kiristoosiitiin iska jalaalee መታሰቢያ እንደሆነልን ተደርጎ ነው ያታለፈው። ያ የተጀመረው ዮኪን ወን ቡኡረት መስን ኢኒ ኢሳፍ ገቲ ከንፈላቱ ረሱን አሞ ኢቱመ ደነኑል አከ ሆጀኑፍ ማለ ቡኡረ ብራ ሁንዶስነ ያደኖ ብራ ውደስነ ቲሞቲ ከናፍ ያደኖ አዳዳ ቦረፈሜራ ኪታበራ በራ ይጅራ ዳካ አንድ ያደኖ ዳባቴራ ወን አዳዳ ኪታቦ ይቸ ከሰቲ ሰርች ጎደና ላሉ ገራ መታሰቢያ ሆነ ዳንኩ ገረ ሸንተሚቱ ጃቲ ኦል በረፈሜራ ገሩ ቡኡር ጉዳን ያደኖን ክርስቶስ ኢየሱስ ከኖቴሱን ኢንሱን አሞ በራ ሀገ በራቲ ተከተው ካ የናለ ፈተናለ ከስሙ ማለክኘ ደኑ ጅሩ ጀፈን ቀነ ሙከ ጅሩ ጀፈን ቀነለ እራ ከኛን ሰንቲ ከኑ ቀጠሙስ ዋንቴፍ ኢሰ ከነ ያደ ከሰ ገልፈነ ኢሰ ከነ መቃዋቃቲን ዳዲመታ ኢፍ ኤገኖን ቡኡረ ከነ አክቡረስኑ እስ ያዳቺሳ ዋና ደገተኒፍ ባየ ገለቶማ ሀገድማ እሲ ወሊን አዶ ቱሬ እንገመዳ ቦርዲ ዳባቶሊን ወረ ፋውንዴሽን ዋን ከነ ዳቦሊን ገቲ በርባችት አከነመ ተኮቲት አናፍ ማትን ክይ እሲ ወሊን አካጅራን እሲ ነብሳ ዋቀዮን እሲ ነብሱ ይላ